ግልጽ እንወያያለን። ብራይት ፊውቸር የሚለው ሴሽናችንን እንጀምራለን። አሁን ብራይት ፊውቸር ስንል እንግዲህ ልጆቻችን የእህት ልጆች የወንድ ልጆች ሊሆኑ ይችላሉ ያለውን ህጻናቶች እንዴት ነው የምናግዛቸው፣ ልጆቹንስ ዲቨሎፕመንታል እናወራለን፣ ስለ ኒውትሪሽን እናወራለን፣ አመጋገብ ዘዴ፣ እኛስ እንዴት ነው የምናገዛቸው፣ የአእምሮና የኢሞሽናል ስነ ምባባዊ የተለያዩ ነገሮችን እናነሳለን። ራሳቸውን ያስተዋውቁናል። እኔ ግን ስለነሱ አጭር ነገር ልበልና ማይኩን ሰጣቸዋለሁ። ሰማን አይደል? በግራይ በኩል ደግሞ ዶክተር ዱሲት መሐመድ ያሲን የህፃናት ሐኪም እና የህብረተሰብ ጤና ኤክስፐርት፣ ስለዚህ የህፃናትን ደስታ ክሊኒክ ዋና ስራ አስፈጻሚ ተዋወቅ ማዛይት ባረክ እባላለሁ። እኔ የብራይት ሳይድ ኤጁኬሽናል ሰፖርት ፋውንደር ነኝ። እንዲሁም ደግሞ የልዩ ፍላጎትና የአካቶ ትምህርት ባለሙያ ነኝ። ክሊኒካችን እንግዲህ የተለያዩ ሰርቪሶችን እርሊ ወይም ደግሞ እርሊ ኢንተርቬንሽን የምንለው እንግዲህ ከ5 ዓመት በታች ላሉ ልጆች የሚሆን ስፒች ቴራፒ፣ ኤቤ ቴራፒ፣ ኦኩፔሽናል ቴራፒ እና ፊዚካል ቴራፒዎችን ይሰጣል። እንዲሁም እኔ ደግሞ ልዩ ፍላጎት ካላቸው ልጆችና ወላጆቻቸው ጋር ነው የምሰራው። እንግዲህ የበለጠ ደግሞ ባህሪ ጣልቃ ገብነት ላይ ወይም ደግሞ እርሊ ኢንተርቬንሽን ሲተረጎም በአማርኛ ሌላ ይሆናል። ልጆቹ እንዴት ነው ከ5 ዓመት ምናምን ባለው እድሜ ውስጥ የበለጠ ሪስፖንድ ስለሚያደርጉ እዛ ላይ ነው ፎከስ አድርጌ የሚሰራው። ኤክስፔሪንስ የምሱ ነው። ስለዚህ ከኔ ጋር ጥሩ ጊዜ ይኖረናል። ከዶክተር ደስትም ጋር ከሰብለም ጋር ማለት ነው። ቴንክ ዩ። ይሄን ይመስላል። ቴንክ ዩ ማዚ፣ እናመሰግናለን። ዶክተር ሰላም፣ እንዴት ዋላችሁ? ስሜ ዶክተር ዱሲት መሐመድ እባላለሁ። የህፃናቶች ሐኪም የራሴ ክሊኒክ ያለኝ ሀፒ የህፃናቶች ክሊኒክ ባለቤት ነኝ። እንዲሁም የጤና አጠባበቅ ትምህርትም አለኝ። ለረዥም ጊዜ እንግዲህ የህፃን ሐኪም ከሆንኩበት ጊዜ ጀምሮ ኦልሞስት ወደ 15 ዓመት 16 ዓመት ሊሆነኝ ነው እና ከልጆች ጋር ነው የምንሰራው። ልጆች እናክማለን። የራሴን ክሊኒክ ከመክፈቴ በፊት ደግሞ በአዲስ አበባ ዩኒቨርሲቲ በጥቁር አንበሳ ሆስፒታል አስተማሪም ልጆችን በማከም አገልግያለሁኝ። በተለያየ የኢትዮጵያ ክፍለ ሀገሮችማ ላይ ሰርቻለሁኝ። ለልጆች እድገት ለጤንነታቸው የሚያስፈልገውን ነገር ሁሉ ካለው ከእናንተም ጥያቄም እዚህም በምንነጋገረው በዲስከሽን ላይ መልስ እሰጣለሁኝ ብዬ አስባለሁኝ። መልካም ቆይታ። በጣም እናመሰግናለን ዶክተር ዱሲት። እሺ አሁን ቀስ እያለን እንግዲህ ወደም አንዳንድ ጉዳዮች እነጋገራለን። መጀመሪያ የምንጀምረው እንግዲህ መሰረት ከሚሆናቸው ነገር ይሆናል። የመጀመሪያውን ጥያቄ እንግዲህ ቤት ውስጥ ካለው ነገር ነው የሚጀምረው። ያው የልጆች ጉዳይ ከቤት ነው የሚጀምረው። ወላጆች ከማን ጀምር? ከዶክተር ከርሶ ወላጆች ብዙውን ጊዜ የልጅ ጤንነት ሲባል የሚያስቡት ወይ ሆስፒታል ነው ወይ ደግሞ ህመምን፣ ከዛ ደግሞ መድኃኒትን ነው። ግን ከዛ ባለፈ ነገር የልጆች ጤና ስንል ምን ማለት ነው? በየቀን ውስጥ ልናደርጋቸው የሚገባ እንደው 3 ነገሮች መላ ብትይ ዶክተርዬ፣ ከመሰረታዊ ነገሮች ጀምርና ቀስ እያለን ደግሞ ወደሚቀጥሉ ጥያቄዎች እንሄዳለን። እሺ፣ ያው ሁሌ ስናስብ ልጆቻችን ጤና እንዲሆኑ እንፈልጋለን። ሲታመሙብን ያው ሮጠን ወደ ሐኪም እና ወደ ሆስፒታል ወይም በአቅራቢያችን የሚገኘው ክሊኒክ እንሄዳለን። ግን በጣም የምንረሳው ነገር ምንድን ነው? አንዱ ትልቁ ነገር ጤና የሚጀምረው ከቤታችን፣ ከፋርማሲ አይጀምርም፣ ከሆስፒታል አይጀምርም። እና ቤታችን የምናደርጋቸው ቀላል ነገሮች ትልቅ ትርጉም ወይም ትልቅ መፍትሄ ይሰጡናል ማለት ነው። እና እንደው በአጠቃላዩ ከሕክምና ውጭ በቤታችን ሲምፕል አድርገን የምንሰጠው ነገር 3 ነገር ጥቀሽልኝ እንዳልሽው፣ አንደኛ ልጆቻችንን ቀለል ባለ አገር ባፈራው ቤቱ ባፈራው
ሲምፕል ምግብ ልንመግባቸው እንችላለን። የኢትዮጵያዊ ምግብ በጣም ቀላልና የምናገኘውና ፕሮቲን በጣም ያለው ኃይል የሚሰጥ ነገር ነው። አሁን ለምሳሌ እንጀራና ሽሮ፣ እንጀራና ምስር በምንሰጥበት ጊዜ በጣም ፕሮቲን እናገኛለን፣ ስጋ እንኳን ባናገኝ ማለት ነው። አልፎ አልፎ እንቁላሎችን ብንሰጥ የበሽታ የመከላከል እድላቸውን የልጆቹን እንገነባዋለን ማለት ነው። ውሃ ሁላችንም እንደ ቀላል የምናየው ቀላል ርካሽ፣ የሰው ልጅ ውሃ መጠጣት አለበት። ልጆችም እንደኛ ውሃ መጠጣት አለባቸው። ያ ማለት ሰውነታቸውን ሃይድሬት ያደርጋሉ፣ በሽታም ይከላከላሉ። እንደው ወደ ውስጥ እንኳን እንግባ ብንል አንድ ሰው ውሃ ጠጥቶ ሽንት በሚሸናበት ጊዜ ከሰውነታችን ባዕድ የሆኑ ንጥረ ነገሮችን እናስወግዳለን ማለት ነው። ለዚህ ልጆች በደንብ ሃይድሬት መደረግ አለባቸው፣ ምግብ መብላት አለባቸው፣ ውሃ መጠጣት አለባቸው። አንደኛ። ሁለተኛ ደግሞ ለልጆች እድገታቸው ምን ያስፈልገናል? ቋሚ የሆነ ፕሮግራም መፍጠር አለብን ቤታችን። ሲምፕል ጥርስ መፋቅ ጠዋት ተነስተው ቢቻል ማታም እንዲፋቁ ማድረግ፣ ምግባቸውን በሰዓታቸው መብላት፣ ፕሮግራም ማስያዝ ማለት ነው። ልጆቹ እንቅልፍ ሰዓታቸው ሳይዛባ እንቅልፋቸው እንዲተኙ ማድረግ። ይሄ ሁለተኛው ነጥቤ ላይ ያለ ነው። ሶስተኛ ላይ ደግሞ ልጆች እንቅስቃሴ ያስፈልጋቸዋል። አሁን ባለንበት ሁኔታ ደግሞ በብዛት ኮንዶሚኒየም ውስጥ ምናምን እንኖራለን እና ልጆቻችን አይወጡም፣ አይጫወቱም፣ ፀሐይ አያገኙም። እነዚህ ለምን ኢምፖርታንት ናቸው? ሰውነታቸው እንዲጠነክር ይጠቅማቸዋል። ቫይታሚን ዲ አጥንታችን እንዲጠነክር፣ በሽታ መከላከል ኢቭን እንድንችል ያደርገናል። ተከታታይ የሆነ ጉንፋኖችን መከላከል ይችላሉ ማለት ነው። ስለዚህ እነዚህ 3 ኢምፖርታንት ቀላል ናቸው፣ ግን ኢምፖርታንት በየቀኑ ብናደርጋቸው የልጆቻችንን ጤና ሆስፒታል ወይም ፋርማሲ ሳይሆን እቤታችን ውስጥ አስተካከል ነው ማለት ነው። አመሰግናለሁ። አመሰግናለን። 3ቱን ነጥቦች በሌላ ከመሻገራችን በፊት 3ቱን መያዛችንን እርግጠኛ መሆን እፈልጋለሁ። አንደኛ ወደ ውስጥ ስለሚያስገቡት ነገር ተናግራለች ዶክተር። ሁለተኛው ይሄ ከቤት ከመዋል ይልቅ ወጣ ብለው የሚያደርጉት እንቅስቃሴዎች እንደሚጠቅማት እንዲሁም ቅር የሚለኝም ጉዳይ ስለሆነ ሜንሽን እናደርጋትና ልጆቻችን ያው ብራይት ፊውቸር ተስፋ ብለን እናስባለን። ከዚሁ ደግሞ እንደምንወዳቸው ደግፈን እንደናሳድጋቸው ሁሉ ነገራቸውን ነው የምንዳስሰው ዛሬ። ስለዚህ ወደ አንቺ ልማዝ። እሺ ቴንኪው፣ አመሰግናለሁ። እንግዲህ በጣም በተለይ ደግሞ እሑድ ምናምን በርገር ቤቶች የተለያዩ ፖይዝን ናቸው። ለልጆቹ የሚጠቅሙ ነገሮች አሉ፣ ለእኛም የሚጠቅሙ ነገሮች አይደሉም። ግን እነዚህ ነገሮች ካልቸሩን ያመጣ ነው እኛ ራሳችንን አይደለ? ስለዚህ እኛ ራሱ ያንን ምግብ ኮንሱም የምናደርግ ሰዎች ነን። ከዛ ስንጠቀም ይሆናል፣ ከዛ ደግሞ እነሱንም እናስጠቀማቸዋለን ማለት ነው። ስለዚህ መጀመሪያ ራሳችን ማቆም አለብን፣ ወይም ደግሞ ሞዴላቸውን ነው የሚያዩት አይደለ? ከዛ ውጪ ደግሞ ሞስትሊ ልጆች የሆነ አይተምን ወይም ደግሞ እቃን ወይም ምግብን ምናምን ያን ያህል ኢንጆይ አያደርጉትም። በጣም ኢንጆይ የሚያደርጉት ኢንጌጅመንት፣ አቴንሽን ነው ማለት ነው። ስለዚህ ግዴታ የሆነ ስማቸውን አልጠራም፣ በርገር ቤቶቹን ወይ ፒዛ ቤቶቹን እዛ ሄደው የመብላቱን እንትን አይደለም የምግቡን ጣዕም ምናምን አይደለም ኤክስፔሪየንስ የሚያደርጉት ወይ የሚፈልጉት ከእናንተ ጋር ሼር የሚያደርጉትን አታችመንት ኢንጌጅመንት ነው ማለት ነው። እሱን ደግሞ ከቤት ራሱ መውጣት ሳይጠበቅባችሁ ማድረግ ትችላላችሁ። ሞስት ኦፍ አስ ግን ሁላችንም አብዛኛው ጊዜ ግን ይዘናቸው ሄደን ወይ ስልካችንን ነው የምናየው ምናምን አይደለም፣ ብዙም እንትን አንሰጠው። ሀሳቡ ያን መብላት ብቻ ነው የሚመስለን። ስለዚህ በተቻለ መጠን እንደዚህ ያልሆኑ ቦታዎች ላይ ኤክስፖዝ ማድረግ ለተለያየ አይነት ኢንቫይሮንመንት ወይም ደግሞ ቦታዎች ኤክስፖዝ ማድረግ ልጆቹን ይጠቅማል። ምክንያቱም ለዛ ኢንቫይሮንመንት በደንብ ሪስፖንድ ሊያደርጉና ከዛ ሊማሩ ይችላሉ ማለት ነው። ስለዚህ ወክ ማስደረግ ሊሆን ይችላል፣ መጫወቻ ሊሆን ይችላል፣ ኤኒቲንግ ሊሆን ይችላል፣ ወደዛ መውሰድ። ከዛ ውጭ ግን ኮሚኒኬሽን ወይ ደግሞ ተግባቦት መልመድ አለባቸው አይደለ? ምን እንደሚጠቅማቸው ምን እንደማይጠቅማቸው ማስረዳት። ስለዚህ መጀመሪያ ኢኒሻሊ ልክ ያንን ሲያዩት ወይም በርገሩን ምናምን ሲያዩት በጣም ሊያስቸግሯቸውና ካልተገዛልኝ ምናምን ብለው እሱ ይመስለኛል አይደለ? እኛ መቼ መስጠት ፈለግን የሚል ፊት እያየሁ ነው አንዳንዶቻችሁ ጋር ማለት ነው። ስለዚህ ኤጁኬት ማድረግም አለባችሁ። ሌሎች ነገሮችን ታስተምሩ አይደለ?
ለሰው እንደዚህ የማታውቂው ሰው እንዳታናግሪ፣ የማታውቀው ሰው እንዳታናግሪ እያላችሁ እንደምታስተምሩት አንደኛ ራሳችንን ስለ ሄልዝ ያለንን አመለካከት ማስተካከል፣ ከዛ ደግሞ እንዴት ጤናማ ምግብ ጤናን እንደሚረዳ ሞዴል መሆን እና ለልጆቹ ማስተማር ያስፈልጋል። ከምንም በላይ ደግሞ ሞዴል መሆን ነው የሚያስፈልገው ማለት ነው። እኛም ማናደርገውን ነገር እነሱን አድርጉ ማለት በጣም ከባድ ነገር ነው አይደለ? ስለዚህ እንዴት ነው እኛ ሳንፈልግ አንዳንዴ እንትና እኮ አባቱን እንደሰው ወይ እናቱን ነው የሚመስለው ይባላል አይደለ? ለምን ሞዴል እያደረጉ ስለሚያድጉ ማለት ነው። ስለዚህ ሞዴሊንግ ደግሞ በጣም ትልቅ የማስተማሪያ መንገድ ስለሆነ በተቻለ መጠን ጥሩ ሞዴል ለሄልዝ ለጤና ጥሩ ሞዴል መሆን አለብን ማለት ነው። ቴንክ ዩ ማዚ በደንብ ነግተሽዋል። ከዚህ ቀጥለን እንግዲህ አሁን ሞዴል የሚባለው ነገር ሜንሽን አድርጊያት ልለፍ። እሷን ነገር በጣም እንዳንረሳ እኔም እንደ ልጆች እናት የማየው ነገር ነው። ማሰልጠን ቤት ውስጥ አብዛኞቻችን እናቶች እንደውም የኔም ክላይንቶች የማያቸው ይሰራሉ። ቤት ውስጥ ትንሽ ወርክ እናደርጋለን። የምናየውን በጣም የሚያዩትን ነገር ያደርጋሉ። ትንሽ ዮጋም ሆነ ስትረች ማድረግ የቻልነውን ነገር ስናደርግ እኛን መምሰል ነገር የሚፈልጉት ነገር አለ እና እሷን አዳፕት ስለሚያደርጉ አክቲቪቲውን በእሷ በኩል መቅረጽ እንችላለን። ግዴታ ፊትነስ ወደ እዛ ውስጥ ማግባት ሊያስፈልግ ይችላል። ወደ ዶክተር መልሰው ጥያቄ እንግዲህ ችግሩን ካወራን መፍትሄ ያስፈልጋል። ልክ እንደ ሜዲካል ኬር ሁሌ እንደሱ ነው። በሽታው ሲታወቅ በሽታውን ያመጣውን ነገር አይተን አድሬስ ማድረግ ያስፈልጋል። ስለዚህ እንግዲህ ስለ ምግብና ስለ ኒውትሪሽን እንደዚህ አይነት ባህሪዎች ካወራን አይቀር እንደው ትንንሽ ስልቶች አሁን ከፔሸንቶች ክላይንቶች ሰፖርት ከምናደርግበት ትንንሽ ስልቶች እችን ያዝ ብናደርግ ይጠቅመናል ብለሻል። ፋይስ የምታደርጊ ካለ ዶክተር እሷን እንደ ስልት አሁን ለምሳሌ ቀለል ያሉ ምግቦች አልኩኝ አይደለ? የብዙ ወላጆች የኔም ጭምር ችግር አትክልት አይበሉልንም፣ ፍሩት አይበሉልንም፣ ፒኪ ናቸው፣ የተወሰነ ነገር ነው የሚበላው የሚባል ነገር አለ። ስለዚህ እነሱን ነገር እኛ የምንፈልገው ልጆች እንዲበሉ በደንብ በቃ ልክ ያኛውን አንዱን ምግብ እንደሚበሉ ሳህን ሙሉ እንዲበሉ ነው የምንፈልገው። ያ አይደለም። ሁሌ ስንጀምር ምግብ ስንጀምር ልጅም ሆኖ 6 ወር ላይ ምግብ ጀምሩ ይባላል አይደለ? ስለዚህ 2-3 ማንኪያ እንዲበሉ አይደለም የምንፈልገው። አሁንም እንጀራና ሽሮ የሚወድ ልጅ፣ እንጀራና ምስር የሚወድ ልጅ ሊኖር ይችላል። ፓስታ ለሚወድ ልጅ አለ አይደለ? ስለዚህ 1 ማንኪያ ለጅማሬ አትክልት ቆራርጠን እናስገባለን። ጎመን ሊሆን ይችላል፣ ቀይ ስር ሊሆን ይችላል። የሚቀጥለው ደግሞ ከሰዓት በኋላ ደግሞ መክሰስ ሲበሉ ፍሩት ልናስገባ እንችላለን። ስለዚህ ፍሩቶቹን ይለምዱታል ማለት ነው። ቅድምም እንደተባለው ሁል ጊዜ እኛ ካልተሳተፍን ያንን ነገር ስንበላ ካልታየን ብላ ማለት ሁሌ ይከባድ። ስለዚህ እኛም መበላ ከሆነ እነሱ ይበላሉ። አንዱ ትሪክስ ይሄ ነው። ሁለተኛ ደግሞ ምግቡን በምንሰራበት ጊዜ ወይም ልንሰራ ያሰብነውን ምግብ በምናዘጋጅበት ጊዜ ልጆቹን የዛን አባል ማድረግ። ሾፒንግ ልንወጣ እንችላለን፣ እቃውን እንዲገዙ እንዲመርጡ። ዛሬ ምንድነው የምንሰራው? ፓስታ ነው የምንሰራው፣ ምን እናደርጋለን? ስለዚህ እቃውንም አግዘውን ሾፕ አድርገው ይመጣሉ። ምግብ በምንሰራበት ጊዜ አብረውን ኪችን ሲሆኑ ምንድን ነው ፓርቲሲፔት እያደረጉ ስለሆነ ውስጡ ስለሆነ ያሉት ለመብላት እምቢ ማለትን ብዙም አይሹ። ለምን የሰሩት ነገር ነው። ስለዚህ ልጆችን ፓርቲሲፔት ማድረግ በምንሰራበት ጊዜ ማለት ነው። ሌላ ደግሞ ልምዶች የምንላቸው ማለት ናቸው። ጠዋት ተነስቶ ጥርስ መፋቅ፣ ልብስ መልበስ ምናምን እነሱ ስቴፕ ባይ ስቴፕ ልጆቹን ማስለመድ። አሁን ምንድነው የምታደርገው? ጥርሴን ነው የምፋቀው። አሁን ምንድነው የምታደርገው? ልብሴን ነው የምለብሰው። እና ስቴፑን ይከተላሉ። ያንን ሲከተሉ ለራሳቸው ይማሩታል፣ ያውቁታል ማለት ነው። ፕሮግራም ያደርጋሉ ልጆቹ ፕሮግራም ይሆናል። ከዛ እንቅስቃሴ ያልኩት ነገር ደግሞ ሴፍ ከሆነ አካባቢው ላይ ለእኛም ይጠቅመናል፣ ለልጆቹ ይጠቅማል። እንዲሯሯጡ እንዲሰዱ እዛ አካባቢያቸውንም ማየት መቃኘት እንድንፈቅድላቸው ያስፈልጋል። እጥፍ አድርገናቸው አይደለም። እና እኔ ብዙ ጊዜ የምለው ምንድን ነው ልጆቻችንን እቅፍ አድርገን ብቻቸውና ለተወሰነ ጊዜ እናሳድጋለን። ከዛ ትምህርት ቤት ይገባሉ። ትምህርት
ቤት ሲገቡ ካለው ሰው ጋር ነው ይገባሉ። ከዛ ሲያድጉ ደግሞ ሌላ ቻሌንጆች አሉ እና ለዛ ፊት አድርገን የምናሳድጋቸው ነገሮችን ለቀቅ ስናደርግላቸው ነው ማለት ነው። ስለዚህ እነዚህ ነገሮች ማድረግ አለብን። ሌላ ደግሞ መጨረሻ መርሳት የማልፈልገውና መናገር የምፈልገው በቀን ከ10 እስከ 15 ደቂቃ መካከል እናትና ልጅ ኦር አባትና ልጅ ከሞባይል ውጭ ከቲቪ ውጭ ትንሽ ንግግር እና መስማት አንዳንድ ጊዜ ይሆንና ትምህርት ቤት እኮ እንደዚህ ብዬ ከዛ እንትኖን ከዛ ጨርሰው ልንለው እንችላለን። ግን ነው እንትን ሆኗል ብለን ነገሩን ለመገምገም እንፈልጋለን። ነው ልጆቻችን ከቤታችን 10-15 ደቂቃ መስዋዕት አድርገን እንነጋገር፣ እንስማቸው። አለመስማቱ ብዙ ነገሮች ደግሞ ይሄ ከምግቡ ከበሽታው ውጭ ሕክምና ሜዲሲን ሰጥተናቸው ማናድናቸው ነገሮች አሉ። ራሳችን ከልጆቻችን ጋር በመነጋገርና ታይም በመስጠት የምናከማቸው ነገሮች አሉና እነዚህ ነገሮች በልቦናችን አድርገን እንስጣቸው። ለልጆቻቸው ፍቅር እንስጥ። በጣም ቆንጆ ዶክተር፣ በደንብ ዲስክራይብ ያደረግሽው እንግዲህ ስለዚህ ስለ አሁን ጊዜ ስለማሳለፍ ያለው አሁን የዲቫይስ ጉዳይ እንዳለ ሆነው እሱን ስንነጋገር ወደ ምንድነው ቀስ ብለን እንድንሻገር ፈልገው አሁን ስለ አመጋገብ አወራን፣ እንቅስቃሴ ስለማድረግ አወራን። ከምንም በላይ ከኛ ጋር የሚያሳልፉት ጊዜ ቫልዩ እንዳለው እነሱ ያለው ተጽዕኖ አወራን። እስቲ አሁን ደግሞ ወደ እድገታቸው ቀስ እያለን እንሂድ። እንግዲህ እድገት ስናወራ ፊዚካል እናወራለን አይደል? እድገት ስናወራ የአይምሮ አለ። ከዛ ደግሞ ፈረንጆቹ ኢሞሽናል ኢንቴሊጀንስ እንደሚሉት ማለት ነው ባህሪ የሆነ ደስ የማይል ሁኔታ ሲያጋጥማቸው እንዴት ነው ሃንድል የሚያደርጉት። እኛ ስላደግን አደልት ስለሆንን ሃንድል የምናደርግበት ቴክኒኩን ኦልሬዲ ላይፍ አስተምሮን ወይ ደግሞ ቻሌንጅ አስተምሮን ወይም ከቤተሰቦቻችን ተምረን አልፈናል። እስቲ ልጆቻችንስ እንዴት ነው የምናግዘው? ከዛ ደስ የሚለው ፓርት ሜንሽን ያደረግሽው ዶክተር ከዲቫይስ ጋር ያለው ነገር ይሄ ከአፕ እና ዲፔንዳንት የሆነ ነገር አንዳንዴ የሆነ ነገር ሲጠይቁን ወይ እስቲ ወይ ሰርች አድርጊውና ሶልቭ አድርጊው አይነት ነገር እናያለን አንዳንዴ እና ስለዚህ ወደ ዲቨሎፕመንታቸው ወደ እድገታቸው ትንሽ እንሂድ። እንደው ብዙ ጊዜ አሁን ሜንሽን ካረግሽው ውጭ ዶክተር የልጆችን ቢሄቪየር ወይም ባህሪ የሚወስኑ አቴንሽናቸውና ይሄ ኢሞሽናል አፌክት የሚያደርጉ ነገር ብዙ ጊዜ ኦብዘርቭ የምታደርጊው ቪዲዮ ፕራክቲስ እሱን ከሁለታችሁም መስማት ፈልጋለሁ። ኤጁኬቲንግ ደም እና ሄልፒንግ ደም ዊዝ ስፒች። ከዛ ውጭ ያሉት ነገሮች እስቲ እነሱን ሩቲን የሆኑ ነገሮች እና ከሌሎች ፋሚሊዎች ኦብዘርቭ የምናደርገው ነገር ሜይ ቢ እኛ ልንማርበት የምንችላቸው ነገሮች ብላችሁ የምታስቡት ነገር ሜንሽን እናደርግና ከዛ ወደ ስፒቾቹ ጉዳይ እንገባለን። ልጆች አንድ ነገር ሲጎዱ ወይም ደግሞ ያው ስትረስ እንደምንለው ወይም ሙዳቸው ሲለወጥ አይነግሩንም። እኛ አሁን ደብሮናል ብለን ለሰው ዲስከስ ለጓደኛሽ ምናምን እናደርጋለን። ልጆች ግን ባህሪያቸው ነው የሚለወጠው። የሚናገር ልጅ በጣም ነው ከፍ ካሉ በኋላ ቲኔጅ ከገቡ በኋላ ያው ያንቺና የቤተሰብና የልጁ ቅርበት ይወስናል። ስለዚህ የባህሪ ለውጦች በምናይበት ጊዜ ዝም ብለን ይሄ ልማዱ ነው እሱ እንደዛ ነው ብለን ማለፍ የለም። ከወትሮ የተለየ ለምሳሌ ምግቡን ሳይጨርስ ሊመጣ ይችላል። እኛን አቮይድ ያደርገናል፣ ሊያገኘን አይፈልግም። ሌላ ጊዜ ሮጦ ከትምህርት ቤት አጋድጎን ወይም ዛሬ ትምህርት ቤት ብዬ ምናምን ብሎ የሚያወራ ልጅ ጥሎን ይሄዳል፣ ራሱን ይደብቃል። እንደዚህ አይነት ነገሮች ለምን ማለት ጥያቄ ለኛ መፍጠር አለባቸው። ልጄ ላይ ምን እየተካሄደ የሚለውን ጥያቄ እና ለተወሰኑ ጊዜያቶች እነዚህ ለውጦችን የምናይ ከሆነ ቀርበን ማናገርና ልንረዳቸው ካልቻለን ወደሚገባው ወደ ሕክምና መውሰድ አለብን እንጂ እንደ ቀላል መተው የለም። ለምሳሌ አሁን ትንንሽ ልጆች የ4 ዓመት የ5 የ6 ዓመት ልጆች መሽናት ያቆሙ፣ ካካቸውን ያቆሙ፣ ዳይፐር ያቆሙ ልጆች ናቸው።
ግን ስትረስፉል ሲሆኑ ምን ይሆናሉ? መልሰው መሽናት ይጀምራሉ። መልሰው እንደገና ወደ ኋላ ሪግሬሽን ወደ ድሮ ነገር ይመለሳል። ይሄም ኖርማል አይደለም። ይሄም ጥያቄ ውስጥ ልጁን የሚያስቀምጠው ማለት ነው። ትምህርት ቤት በጣም ኢምፖርታንት፣ ከአስተማሪ ጋር መነጋገር። እንደዚህ አይነት ጸባዮች ስናይ ትምህርት ቤትስ እንዴት ነው? ድሮ ይማር የነበረውን ድሮ ይሰራ የነበረውን ነገር ወደኋላ ብሏል። በትምህርቱም ቀንሷል። አቴንሽን የለውም፣ አያዳምጥም፣ ወይ ይረብሻል፣ ወይ ዝም ብሎ ይቀመጣል። ይሄንንም ነገር እንደ ኢምፖርታንት ነገር ነው የምንወስደው። አስተማሪዎች ደግሞ ከወላጅ ቀጥሎ ወላጅ ማለት ነው። ስለዚህ ከእነሱም ጋር እነዚህን ነጥቦች በምናይበት ጊዜ መወያየት አለብን። ያንን ጭንቀት ለመተው ደግሞ ለማቆምም ወደሚገባው ሕክምና ልጆቻችንን መውሰድ ማሳየት አለብን ማለት ነው። አመሰግናለሁ ዶክተር። እንግዲህ ሜንሽን ያደረግሻቸው ፖይንቶች በጣም ኢሴንሻል ናቸው። እያንዳንዱ የምናደርገው ነገር በተለይ የማዳመጥና ቢሄቪየራል ቼንጅ ሲኖር እሷን ሁላችንም ጠቃሚ ነው ብዬ አስባለሁ። ልጃችን ከተለመደው ነገር ያለፈ ነገር ሲኖር መጠየቅ፣ ምናልባት ደግሞ ዳይሬክት ስንጠይቃቸው ላይ መልሱ ይችላሉ። እስቲ በጨዋታ አድርገን ጀምረን የእነሱን ሙድ እየተከተልን ኢሞሽናል ዲቨሎፕመንታቸውን ከእነሱ እኛ ስለምንሻል እሱን ዳይሬክት እናደርጋለን። ቴንኪ ከኤጁኬሽን እና በኩል ያለውን ነገር ደግሞ ትንሽ በጣም ወደምወደው ክፍል የመጣ ነው። ስለ ባህሪ ላወራ። አንድ ባህሪ ለማንኛውም ሰው ለህፃን ብቻ ሳይሆን ለሁሉም ሰው ፈንክሽን አለ ወይም ደግሞ ያ ነገር የሚፈጠርበት ነው እንደ ምክንያት አለው ብለን እናስባለን። ሁልጊዜ ነው ማለት ነው። ያለ ምክንያት የሆነን አይነት ጸባይ አናይም። ስለዚህ ያችኛዋን አንድ ጸባይ ከተከሰተች በኋላ ከጸባዩ ከመከሰቱ በፊት ያለውን ጸባዩ ደግሞ ከተከሰተ በኋላ ያለውን ነገር ትራክ በማድረግ ወይም ደግሞ በማሰብ ያ ጸባይ ለምን እንደተፈጠረ ማወቅ እንችላለን። ለምሳሌ የሆነ ልጅ አለቀሰ ብለን ከዛ ካለቀሰ በኋላ ብስኩት ተሰጠው እንበል። ከዛ አሁን እነዚህ ነገሮች ኦኬ ልጁ ለምንድን ያለቀሰው ብዬ ስጠይቃችሁ ብስኩት ስለፈለገ ነው። ስለዚህ አንድ ልጁ በማልቀስ ነው ኮሚኒኬት የሚያደርገው ማለት ነው አይደል? ስለዚህ ወይም ደግሞ ከማልቀሱ በፊት ደግሞ የተፈጠረው ምንድነው ብስኩቱን አይቶት ሊሆን ይችላል ምናምን። ስለዚህ ሁልጊዜ የሆነ ጸባይ ከመፈጠሩ በፊት ያለው ትራክ እናደርጋለን። ከዛ በኋላ ደግሞ ምን አይነት ለዛ ጸባይ ምን አይነት መልስ ተመለሰ የሚለውን እናያለን ማለት ነው። ልክ እንደ ውጭ ሆነ ማለት ነው። ስለ እናንተ ልጅ ስትነግሩኝ አታችሁ እኔ ጋር ይሄ ልጅ ይሄን እያደረገ ያለው ስለዚህ ነው ብዬ አስባለሁ። ከዛ ውጪ 4 ነገሮች አሉ አንድ ጸባይ ፈንክሽን ወይም ደግሞ ያ ጸባይ ወደ ምን ያመዝናል ወደሚለው ለማየት። አንደኛው አቴንሽን ፍለጋ ነው ወይ ደግሞ ማምለጥ ነው ብለን እናስባለን። ሁለተኛው ደግሞ ታንጀብል የምንላቸው እቃ መፈለግ፣ የሆነ አይነት ነገር መፈለግ። ይሄ እኛም ላይ ሊታይ ይችላል አይደለም? ቤት ልንፈልግ እንችላለን፣ የሆነ ነገር ልንፈልግ እንችላለን። እንደዛ አድርጋችሁ አስቡ። ሶስተኛው ደግሞ ሴንሰሪ የምንለው ነው ወይም አውቶማቲክ የምንለው ነው ማለት ነው። እነዚህ ውስጥ ምን አለ? መታመም አለ፣ ህመሞች አሉ፣ ወይም ደግሞ ራስን ሬጉሌት ማድረጊያ መንገዶች አሉ። ኤኒቲንግ ሊኖር ይችላል ማለት ነው። በአጠቃላይ ግን እንዴት ነው ከሆነ አይነት ነገር ጋር የተያያዘ ነው ማለት አይደለም። ያ ሴንሰሪ ወይም ደግሞ አውቶማቲክ የምንለው ጸባይ ማለት ነው። እነዚህ ነገሮች አሉ ማለት ነው። አራተኛው እንግዲህ ስኬፕ ነው ብለናል አይደለ? ስለዚህ አሁን አንድ ጸባይ ከተፈጠረ በኋላ ከጸባዩ ከመፈጠሩ በፊት ያለውና በኋላ ያለውን እናያለን ማለት ነው። ከዛ በኋላ ነው ያንን ጸባይ እንዴት ነው የምናሻሽለው ብለን የምናስበው ማለት ነው። ምክንያቱም እናንተኑ ማወቅ አለብን ሁሉ ጊዜ ለምን እንደተፈጠረ ከዛ በኋላ ምን እንዳለ ማወቅ አለብን ማለት ነው። ከዛ በኋላ ነው ማረሚያ ነገር የምናዘጋጀው ማለት ነው። ከዛ ይሄን ነገር ደግሞ በአንዴ አይታረምም። ቀስ እያለ ነው የሚቀንሰው ወይም ደግሞ መጨመር የምንችለው ማለት ነው። ስለዚህ አሁን ለምሳሌ ቀን ሙሉ ሲያለቅስ ነው የሚውለው ከሆነ ወይም የሚፈልገውን ነገር የሚጠይቀው በማልቀስ ነው ከሆነ አንደኛ ነገር ማስተማር አለብን፣ እንዴት ኮሚኒኬት ማድረግ እንዳለበት አይደል? እንዴት ኮሚኒኬት ማድረግ እንዳለበት ሳናስተምረው አይ ማልቀስ አይቻልም ምናምን ደግሞ አንችልም። ስለዚህ ከትንሿ ስቴጅ ተነስተን አሁን ለምሳሌ የአንድ ዓመት ልጅ መጠቆም ይችላል አይደለ? እዚህ መጠቆም ማስተማር ነው ማለት ነው። ብዙ ጊዜ ምንድነው የምናደርገው? ለምሳሌ ውሃ በል ምናምን ስንል በጣም ትልቅ ስቴፕ ነው ውሃ ማለት ምንም ነገር መናገር ለባቸው እየሳቀ ያለ ሰው አለ፣ ለዚህ የሚያደርግ ሰው አለ ማለት ነው። ስለዚህ በጣም ትልቅ ስቴፕ ነው ውሃ ማለት። ስለዚህ ልጁ ማልቀሱ በደንብ ነው የሚጨምረው ማለት ነው። ስለዚህ በመጠቆም እናሳያለን ማለት ነው። ስለዚህ ይጠቁማል እንሰጠዋለን ማለት ነው። ያንን ከዛ በሚቀጥለው ግን ትናንት ተጠቁሞ አሳይቼዋለሁ፣ በቃ ነገ ደግሞ ውሃ ማለት አለበት
ብላችሁ ውሃ ልትሉት ትችላላችሁ ማለት ነው። ግን እንደዛ አይሰራም። ቀስ እያለ ማለት ነው። ቀስ እያለ ከዛ ልጆች ደግሞ እንግዲህ ሁሉም ሰው ልጆችም ሪስፖንድ የሚያደርጉበት መጠን ይለያያል ማለት ነው። እሱንም ኮንሲደር ማድረግ ያስፈልጋል ማለት ነው። በአጠቃላይ ግን ጸባይ በቃ የአንድ ነገር ፋውንዴሽን ለርን የማድረጊያ ብዙ ነገር ማለት ነው። ከዛ ደግሞ የሁላችንም ልጆች ሰክሰስፉል እንዲሆኑ እንፈልጋለን አይደለ? ትምህርት ላይ አዳልት መሆኑ አይደለ? ስለዚህ በትንሽ እድሜ እያለ ወይ ከ5 ዓመት በታች እያሉ በደንብ ልጆቹ ላይ ኢንቨስት ተደርጎ ካልተሰራባቸው ትምህርት ቤትም ቻሌንጅ ያጋጥማቸዋል፣ ሁሉም ቦታ ቻሌንጅ ያጋጥማቸዋል አይደለ? ቤት ውስጥ ኮሚኒኬት ማድረግ ያለመደ ልጅ ትምህርት ቤት የሆነ ነገር ሲፈጠር ምን እንደሆነ ሊነግራችሁ አይችልም ማለት ነው። ስለዚህ በተቻለ መጠን እዛ ላይ ፎከስ አድርጋችሁ ኢንቨስት ማድረግ አለባችሁ። ከዛ ደግሞ እንደ ወላጅ ደግሞ የሆነ ልጅ ለቅሶ በጣም ይረብሻል አውቃለሁ። በጣም ነው የሚያስጨንቀው። በቃ ባያለቅስ የሆነ ድምፁ በጣም ኢሪቴት ያደርጋል፣ ይረብሻል፣ ያስጨንቃል። ግን ልጁ የሚጠቅመውን ነገር ኮንሲደር ማድረግ አለባችሁ እና ያ ሁኔታም ደግሞ እንደሚያስጨንቅ ማሰብ አለባችሁ። ግን አስጨንቃችሁ ማለት አይ በቃ ስለሚያስጨንቃችሁ ፍቀዱለት ማለት አይደለም። እየጨመረ ይሄድባችኋል ማለት ነው። ስለዚህ አዎ አስጨንቆኛል፣ ግን በቃ እኔን አስጨንቀኝ ብዬ ልጁ ኮሚኒኬት ሳያደርግ መቅረት ስለሌለበት ብላችሁ ኮንሲደር ማድረግ አለባችሁ ያንን ማለት ነው። በጣም ኮመን ወርዷ አንዳንዴ የሆነች ኮመን ወርድ ስትኖረን ይረዳናል እና ሜንሽን ያደረግሻቸው ነገሮች በጣም ኢምፖርታንት ነገሮች ናቸው። ይሄ ሪዋርዲንግ ሲስተም እንለዋለን አይደል? ብዙ ጊዜ ለአንድ ነገር ወይ ያንን ቢሄቪየር እንዲቀጥሉና ወይ ደግሞ ከዚህ በኋላ እንዳያደርጉ የምናደርግበት በጣም ያስጨንቃል። እንደ እናትም አውቃለሁ በጣም የሚያስጨንቀው ሲያለቅሱ ወይ ደግሞ ትንሽ ነገር እንትን ሲላቸው ግን ጊቭ አፕ እና የአንቺ ጭንቀት ስላለች ተወት የምናደርጋት ነገር ትኖራለች እሷ ነገር እና አንዳንዴ የሆነ ስቴፕ አፕ አድርጎ ስትሮንግ ለመሆን እንደ እናት እንደ ወላጅ ያስቸግራል። እንግዲህ እሱም ትሬኒንግ ይጠይቃል። አይ ነው እንደሱም ያውን በረት አለ ብዬ አስባለሁ እንደ ወላጅ። ይሄን ከራስ ነገር እንዲሁ እንደ ሳይን ማየት ያለብን ነገር አሁን ቆይ ልጆቼን ማየት አለብኝ እንደ ሲግናል የሚሆንን ነገር እንደ ቤት ውስጥ ምልክቶች ሊሆኑ የሚችሉ ነገሮች እና የሆነ አዌር መሆን ያለብን ነገሮች ሜንሽን ዲቨሎፕመንታቸው ላይ ይሄ ነገር አይ ኒድ ቱ ፔይ አቴንሽን አስተውዬ ወይ ደግሞ በኋላ የባሰ ነገር ከሆነ አይ ኒድ ቱ ሲክ ሄልፕ የሆነ ሰው ማማከር አለብኝ የሚለውን ነገር መቼ ነው አይደንቲፋይ የምናደርገው? እድገት ላይ ልጆቻችን ለምሳሌ 6 ወር ላይ አንድ ልጅ ራሱን ችሎ መቀመጥ አለ። 4 ወሩ ላይ አንገቱ መያዝ አለበት። ስለዚህ የ1 ዓመት ልጅ መቀመጥ ካልቻለ መገላበጥ ካልቻለ ይህ ግዴታ ሐኪም ጋር ሄደን ምክንያቱ መታወቅ። ከዛ ደግሞ እድገት መራመድ፣ ማውራት ብንላቸው ነገሮች አሉ። ማውራት ወንድ ልጆች ላይ ትንሽ ሌት ይመጣል፣ ሴቶች ቶሎ ያወራሉ። ግን የ1 ዓመት ልጅ አንድ ቃልን መፍጠር መቻል አለበት። በእድሜያቸው ነው ቃላቶቹን የምንሰጣቸው። የ2 ዓመት ልጅ 2 ቃል ላይክ ባባ ና ወይም ማማ ውሃ 2 ቃል ከ2 ዓመት ልጅ የምንጠብቀው። 3 ዓመት ልጅ ሲሆን ደግሞ 3 ቃል ነው የምንጠብቀው። እዚህ አረፍተ ነገር ሰራ ማለት ነው። እና የ3 ዓመት ልጅ ባባና ማማ ብቻ ከሆነ የሚለው ንግግሩ ላይ ዲሌ ያለው ማለት ነው። ይሄ ደግሞ ከመጥፎ ምልክቶች ውስጥ ከምናያቸው አንዱ ነው። እዚህ ወደ ሐኪም ጋር መውሰድ አለብን ማለት ነው። የ1 ዓመት ከ6 ወር ልጅ ምንም በሳፖርት እንኳን መቆም ማይችል ከሆነ በዚህ እሱ ደግሞ እድገቱ ላይ አጥንቱ ላይ ችግር አለው ማለት ነው። እዚህ ወደ ሐኪም እንሄዳለን ማለት ነው። እነዚህ መጥፎ ዴንጀር ምልክቶችን ብንላቸው ማለት ነው። ከዛ ጸባይ ቅድም እንዳልኩት ነው። ከኛ ጋር የማይነጋገር ከሆነ ራሱን አቮይድ የሚያደርግ ከሆነ ወይም ብስጩ የሚሆን ከሆነ እነዚህም ደግሞ የጸባይ ችግር አለበት ብለን ወደ ሐኪም ብንወስድበት ነጥቦች ናቸው ማለት ነው። ይሄ እንትን የምንለው ነገር አለ። 3 ዓመት 2 ዓመት ምናምን ሲሆኑ ልጆች ሲናደዱ ወይ ግድግዳ ይመታሉ፣ ወይ ራሱን ይመታል፣ ወይ መሬት ላይ ያደርጋል፣ ይጮሃል። በእንግሊዝኛው ታንትረም ነው የምንለው።
በአማርኛ ስሙን አላውቅም ብቻ ኃይለኛ የሆነ ጸባይ ያሳያሉ እና ይሄ ጸባይ ኖርማል ነው፣ በሁሉም ልጅ ላይ ነው የምናየው። መጠኑ ነው የሚለያየው። አንዳንድ ሰው ቀለል ያለ ነው ያለው፣ አንዳንድ ሰው ከባድ ነው። ግን እነዚህ ምልክቶች ከ4 ዓመት ወዲህ የሚቀጥሉ ከሆነ ትክክለኛ ምልክቶች አሉ። ልጁ ላይ ችግር አለው ማለት ነው። የግዴታ ሕክምና ማየት አለበት። አይን ማየት፣ አይ ኮንታክት የምንለው ስናወራቸው ኢቨን የማያውቁትም ሰው ቢሆን በስሙ ስንጠራው ያያል ልጅ እና አይ ኮንታክት የሌለው ልጅ አንደር ፕሮቴክሽን ችግር አለው ማለት ነው። ከራሱ እድሜ ኩያዎቹ ጋር ተቀላቅሎ መጫወት ማይችል የ3 ዓመት ልጅ ከ3 ዓመት ልጆች ጋር ልጅ ሲያይ ልጅ ደስ ብሎት ነው የሚቀላቀለው። አቮይድ ከራሱ ጓደኞችም ጋር ማይገናኝ ሰውን በቀጥታ ማየት ማይችል ስሙን ስንጠራው ማይሰማ ልጅ አንዱ የጆሮ ችግር ሊኖርበት ይችላል ካልሰማበት ስሙ ተጠራ። ሁለተኛው ደግሞ ልክ አሁን ይሄ ዴቨሎፕመንታል ፕሮብለም ኦቲስቲክ ልጆች ምናምን ሃይፐርአክቲቭ ብለን የምንመድባቸው የእነዛ ምልክቶች ናቸው እና እነዚህ ምልክቶች በጊዜ ካየናቸው በጊዜ ደግሞ መፍትሄዎች ይመጣሉ ማለት ነው እና እነዚህ ምልክቶች ሚስ ባናደርጋቸው በጣም ደስ ይላል። አመሰግናለሁ ዶክተር፣ በደንብ ነው የገለጽሽልን። ይሄን ካልን ወደ አንቺ ልመልስ ማዚግ። እንግዲህ ያው ወደ ፊዚካል ንግባ። ይሄ የማዳመጥና የመናገር ችሎታም ደግሞ ስቴጅ አለው፣ ዲቨሎፕመንታል ስቴጅ አለ። መቼ ነው ሲግናል የሚያደርገን እና መቼ ነው የእናንተን ሰፖርት የሚፈልጉበት ስቴጅ የትኛው ነው ብለሽ ታስበኝ? እኔ እንደ ፕሮፌሽናል በጣም ትንሽዬ አንድ የጎደለች ነገር ራሱ ስታዩ እንዳታልፉት ነው የምመክራችሁ። ምክንያቱም ትንሽዬ አሁን ለምሳሌ የእድገት ደረጃዎች የተለያዩ ናቸው አይደለም። ለምሳሌ ዶክተር የጠቀሰቻቸው የመናገር ክህሎቶች አሉ አይደለ? አንድ ሰው ግን ለመናገር ቋንቋን መረዳት መቻል አለበት፣ መልስ መስጠት መቻል አለበት አይደለ? ስለዚህ ሪሴፕቲቭ የምንለዋለን መስማት አለ፣ ከዛ የሰማውን ደግሞ መረዳት፣ ከዛ በኋላ ነው ራስን ኤክስፕረስ ማድረግ ያለው ማለት ነው። ስለዚህ 3 የሚሆኑ ቋንቋ ብቻ በራሱ 3 የሚሆኑ ቦታዎች ላይ ተከፈለ አይደለ? ስለዚህ የ1 ዓመት ልጅ ማማ ብቻ ማለቱ አይደለም። ማማን ግን እናቱን ለመጥራት ይጠቀምባታል ወይ፣ ማማ እናት መሆኑን ይረዳል ወይ የሚለውን ነገር ጎን ለጎን 3ቱን ነገሮች እያያዝን መሄድ አለብን ማለት ነው። ከዛ ቲፒካል የምንለው ዴቨሎፕመንት ምን እንደሆነ ልንገራችሁ። የ1 ዓመት ልጅ 1 ወርድ ከ1 እስከ 5 ወርድ ያወጣል ተብሎ ይታሰባል። አቬሬጅ የሚሆኑት 50% የሚሆኑት ህፃናቶች ከ5 እስከ 6 ወርድ ያወጣሉ። 90% የሚሆኑት ደግሞ 1 ወርድ ያወጣሉ። ይሄ እኛ ሀገር የተደረገ ጥናት አይደለም፣ የኛ ሀገር ጥናት የለም፣ ውጭ የተደረገ ጥናት ነው ማለት ነው። ከዛ በኋላ ደግሞ 1 ዓመት ከ8 ወር አካባቢ ሲሆኑ ደግሞ አቬሬጅ 50% የሚሆኑት 10 ወርድ ያወጣሉ። ወደ 90% የሚሆኑት ደግሞ አቀያየርኩት፣ 90% የሚሆኑት 50 ወርድ ያወጣሉ። ሌሎቹ ደግሞ ወደ 10 ወርድ አካባቢ ያወጣሉ ማለት ነው። ስለዚህ እንትን ጋፑን እያያችሁት እንድትሄዱ ነው ማለት ነው። ከዛ 2 ዓመት ሲሆናቸው ደግሞ ስንት እንደሚደርሱ ታውቃላችሁ? 1000 ነው የሚደርሱት። 1000 ወርድ ያወጣሉ። አስቡት እንግዲህ አሁን የእናንተ ልጅ 1 ዓመቱ ላይ ወይም 1 ዓመት ከ8 ወር ላይ ማማ ማለት ሊጀምር ይችላል። ግን የእሱ እድሜ የእሱ ኤጅ ሌቭል ላይ ያለው ልጅ 1000 ወርድ ጋር ደርሷል ማለት ነው። ትምህርት ቤት ሲገባ ላይፉ ላይ ምናምን ምን ያህል ዲሌይ ሊኖረው እንደሚችል አስቡ ማለት ነው። ስለዚህ እነዚህ ነገሮች ካላሟላ ማለት ነው አሁን የመናገር ክህሎት ላይ ያሉትን ነገራቸዋል አይደል? የመስማት ደግሞ እንግዲህ የ1 ዓመት ልጅ 1 ስቴፕ ዳይሬክሽን ይከተላል። ይሄ ማለት እና ሂድ፣ ቁጭ በል፣ ተነሳ ምናምን ስል ነው ይሰማኛል ማለት ነው። 1 ዓመት ከ8 ወር ሲደርስ ደግሞ ወደ 2 አካባቢ ይከተላል ማለት ነው። ጫሜና ስትል እዚህ ጋር አስቀምጥ ስለው 2 ይከተላል ማለት ነው። እንደዛ እያለ እየተያያዘ ነው ሄደው ማለት ነው። የ3 ዓመት ልጅ ሲሆን ደግሞ ችግርን የመፍታት ችሎታው አብሮ እያደገ ይሄዳል ማለት ነው። ነገር መክፈት፣ በራሱ መክፈት መቻል፣ መዝጋት መቻል፣ እነዚህ 3ቱ ኤሪያዎች በራሱ አብረው መሄድ አለባቸው ማለት ነው። ብዙ ጊዜ ሐኪሞቻችሁ ጋር ስትሄዱ እና የምትጠይቁት ኦኬ ልጁ ኪሎ ልክ ነው ወይ አይደለ ዶክተር፣ በእድሜው ፊዚካሊ የሚጠበቅበትን ነገር አሟልቷል ወይ ወይም ደግሞ ምግብ ይበላል ወይ የሚለውን ነገር ነው የምትጠይቁት።
እንጂ እነዚህን ኤሪያዎች አትጠይቁ ማለት ነው። ስለዚህ ሁልጊዜ ዶክተራችሁ ጋር ስትሄዱ ክትትል ስታደርጉ እነዚህ ነገሮች መጠየቅ አለባችሁ ማለት ነው። ስለዚህ እነዚህን ማያሟሉ ከሆነ 4 ዓመት ወይም 5 ዓመት ድረስ ወይ ቀስ ብሎ ይፈታል ምናምን የሚባል ባህል አለን አይደለም? ወይም ደግሞ እንግዲህ ለቤተሰቦቻችን ለጓደኞቻችን ኧረ ልጄ አሁን እየፈታ አይደለም ምናምን ብለን ስንላቸው ኧረ ምንድነው ቀስ በይ በቃ ቀስ ብሎ ይፈታል ሁሉም ልጅ እኩል አይደለም ምናምን ነው የሚሉን አይደለም? ግን ትንሽዬ ዲሌይ ብትሆን ግን ትምህርት ቤት ላይ ወደኋላ ያስቀራቸዋል፣ አዳልትሁድ ላይም ወደኋላ ያስቀራቸዋል ማለት ነው። መናገር ማይወድ ልጅ ነው የሚሆን ወይንም መግባባት ማይፈልግ ልጅ ነው። እሱ ደግሞ ምን ያሳጣል? ኮንፊደንስ ያሳጣል አይደለ? ኮንፊደንስ ደግሞ ከእርሊ ይርስ ነው የሚጀምረው። ስለዚህ አድጎ ፐብሊክ ስፒክ ማድረግ የማይችል ልጅ፣ ብዙ መሳተፍ የማይፈልግ ልጅ ነው የሚሆነው ማለት ነው። ስለዚህ ለእነዚህ ምላሽ ልትሰጡ ይገባል ማለት ነው። ሶሻል ኢንተራክሽንም እንደዛ ወይም ደግሞ የማህበራዊ ክህሎትም ሌላ የእድገት ኤሪያ ነው ማለት ነው፣ ራሱን የቻለ ማለት ነው። ስለዚህ አሁን የ1 ዓመት ልጅ እናትና አባቱን መለየት መቻል አለበት። 6 ወር አካባቢ ምናምን ሜቢ ካልተሳሳትኩኝ ወደ ከዛ ጊዜ ጀምሮ ነው አይደለም? ሌላ አዲስ ሰው መለየት ይችላል። ከ6 ወር እስከ 9 ወር ጀምሮ ዶክተር እንዳለችው አዲስ ሰው መለየት ይችላሉ ማለት ነው። ስለዚህ ልጃችሁ ሌላ ሰው ጋር ሲሆን ማልቀስ መቻሉ ራሱ አንድ የእድገት እንትን ነው ማለት ነው፣ የእድገት ክራይቴሪያ ነው ማለት ነው። ስለዚህ የሆነ ቦታ ተሳችሁት ስትሄዱ ሪስፖንድ ማያደርግ ከሆነ ይሄ ልጅ አካባቢውን እየተገነዘበ አይደለም የሚለውን ነገር ማወቅ መቻል አለባቸው። አለማስቸገሩ ምናምን ብቻ አይደለም። አንዳንዴ ማስቸገር ማልቀስ በራሱ እንዴት እንትን እንደሆኑ አስቡት። ከዛ በኋላ እያደጉ ሲሄዱ ግን ይሄ ስኪል መቀነስ መቻል አለበት፣ ሶሻላይዝ ማድረግ መቻል አለበት። ከአንድ ሰው ጋር ብቻ እንትን ማለት የለበትም። እሺ 2 ዓመት ከ5 ወር ሆኖስ ወይ 2 ዓመት ከ3 ወር ምናምን ሆኖስ አጠገቡ ያሉ ሰዎችን መልመድ የለበትም ወይ የሚለውን ነገር ማሰብ አለ። ከኔ ጋር ብቻ ነው ከእናቱ ጋር ብቻ የሚባል ነገር የለም። እድሜው ሲጨምር ከሌሎች ሰዎች ጋር ሶሻላይዝ ማድረግ መቻል አለበት ማለት ነው። ከዛ ቀስ እያለ ደግሞ በአንዴ እንትን መሆንም የለበትም አለ አይደለ? ዴንጀር አዌር መሆን መቻል አለበት፣ ወይም አደጋ ማወቅ መቻል አለበት ማለት ነው። እናቱ መሄዷን መቅረቷን አደጋ ማወቅ መቻል አለበት። የሆነ ቦታ ላይ ዝም ብሎ የሚወድቅ አይነት ልጅ ምናምን መሆን የለበትም። ስለዚህ እነዚህ ሌላ ሬድ ፍላጎች ናቸው ማለት ነው። የዴቨሎፕመንታል ኮንሰርኖች ሊኖሩ እንደሚችሉ ማለት ነው። ያው ብዙ ጊዜ ፊዚካሊ የሚታዩት ነገሮች ምናምን ላይ ብዙ አይደለም፣ ምክንያቱም እሱ ሁሉም ሰው እናንተ ሐኪም ቤት እንድትወስዱ ምናምን ሪኮመንድ ስለሚያደርጋችሁ ማናችሁ ኮንሲደር ታደርጉታላችሁ ብዬ አላስብም አይደለም። ስለዚህ እነዚህ ነገሮች ማየት አለባችሁ ማለት ነው። እነዚህ ሶሻል ስኪል 3 ዓመት ሲሆን ከሌላ ልጅ ጋር መጫወት አለበት፣ እንደዚህ ፓራላሊ መጫወት አለበት፣ ኳስ መጫወት እንትን መጫወት ምናምን። ልክ አሁን ቋንቋ የዘገየ ልጅ ሶሻል ስኪሉ ጥሩ ቢሆንም ከሆነ ልጅ ጋር ስታስቀምጡት ያኛው ልጅ ሲያዋራው ሪስፖንድ ማድረግ ባለመቻሉ ራሱ ሌላ የቢሄቪየር ችግር ያመጣል። ምክንያቱም በምን ይሸፍነዋል? በምን ብዙ ጊዜ የሚያለቅሱ የሚነጫነጩ ምናምን አይነት ልጆች ካሏችሁ ምናልባት ንግግር አለመቻላቸው፣ ቋንቋ አለመቻላቸው በራሱ ሌላ ቢሄቪየራል ፕሮብለም እያመጣ ይሄዳል ማለት ነው። እሱ ደግሞ ወደ ሌላ ትኩረት ማድረግ አለመቻል፣ ትኩረት ማጣት ወደዛ ይሄዳል። እሺ ከዛ ቀጥሎ ደግሞ ትኩረት ራሱ አንድ ራሱን የቻለ የእድገት ክልል ነው ማለት ነው። ስለዚህ ትኩረት ራሱ በእድሜ የጨመረ የሚሄድ ነገር ነው ማለት። ስለዚህ በእድሜ 1 ሚኒት አካባቢ የ1 ዓመት ልጅ 1 ዓመት ድረስ የሆነ ነገር ምናምን ትኩር ብሎ ላይ ይችላል። ከዛ 2 ዓመት ሲሆን 2 ሚኒት 3 ሚኒት ምናምን እያለ ይሄዳል። ያው የልጆቹ ማይልስቶንስ ይለያያል፣ ግን እሱን እናንተ አይደላችሁ ዲሳይድ የምታደርጉት። ወስዳችሁ ለፔዲያትሪሻን ለሌሎች ባለሙያዎች አሳይታችሁ እነሱ ናቸው የሚነግሯችሁ። ከዛ እንዴት ሰፖርት ማድረግ እንዳለባችሁ ሊነግሯችሁ ይችላሉ ማለት ነው። ሰው 2 ቃል 3 ቃል አየን ብላችሁ ምናምን መተው የለባችሁ ማለት ነው። በቃ በጣም ኮንሰርን መሆን አለባችሁ። ካደጉ በኋላ ዊንዶ የምንላቸው ነገሮች አሉ። ለምሳሌ አንድ ሰው ሲወለድ 25% የሚሆነው የአእምሮ ክፍል እንደ አዋቂ ሆኖ ነው የሚወለደው ማለት ነው። ስለዚህ እያደገ በመጣ ቁጥር እንዴት ነው እናንተ አሁን የለመዳችሁትን ነገር ተውት ብላችሁ እሺ ትሉኛላችሁ ወይም ደግሞ ምን ያህል እንደሚያደክመኝ አስቡት ማለት ነው። ስለዚህ የልጅን ወይም የሰው የመቀበል አቅምም እድሜው እየጨመረ ሲሄድ እየቀነሰ ነው የሚሄደው። ይሄ ማለት በቃ 5 ዓመት ስላለፈው ትሪት አይደረግ ልጁ ማለት አይደለም። መቼም ቢሆን ሌት አይሆንም፣ ግን እኩል አይደለም። እርሊ ኢንተርቬን እንደማድረግ ግን እኩል አይሆንም ማለት ነው። ስለዚህ ያ የዴቨሎፕመንት ዊንዶ እስከ 5 ዓመት ድረስ 90% ያድጋል ተብሎ ትንሽ የተሻለ ግን መለጠጥ ይቻላል። ስለዚህ ያኔ ስፒች ቴራፒ ካስፈልጋቸው፣ ኤቤ ቴራፒ፣ ኦኩፔሽናል ፊዚካል ቴራፒ ካስፈልጋቸው፣ እርሊ ኢንተርቬን ማድረግ ካስፈልጋቸው መውሰድ በጣም የተሻለ ነው። ምክንያቱም እንትኑ ራሱ እኩል አይደለም፣ የሚወጣው ኤፈርት ራሱ እኩል አይደለም። አሁን የ2 ዓመት ልጅ ፔሸንት ሲመጣልና የ10 ዓመት ልጅ ሲመጣልን እኩል አይደለም እንትን የምንለው ማለት ነው። አንዳንዴ በጣም ዘግይተው ከመምጣታቸው የተነሳ የ10 ዓመት ልጅን መጠቆም ሊማር ይችላል፣ የ2 ዓመት ልጅን መጠቆም ሊማር ይችላል። ለምን? በጊዜ ባለመምጣቱ ምክንያት ማለት ነው። ስለዚህ እናንተም ኮንሰርን መሆን አለባችሁ፣
ሌሎች ሰዎችም ደግሞ ቤተሰብ አባል ምናምን ካላችሁም ደግሞ ፑሽ ማድረግ አለባችሁ እንደዚህ አይነት ሰርቪስ እንዲያገኙ ማለት ነው። ይሄን ይመስላል። አበዛሁት በጣም እያንዳንዱ ስቴጅ ካወራን የልጆች እስከ 18 ዓመት እስኪሞላቸው መቼም የኛ ኃላፊነት ስለሆነ ብዙ ነው። ግን አትሊስት የሆነ ቀንጨብ ያለ ነገር ይሰጥቷቸዋል ብዬ አምናለሁኝ። ምናልባት ወደ ሄልዝ ፕሮሞሽን ኢንፌክሽን ብዙ ነገሮች በሽታ እንዳይጠቁ አሁን በቀላሉ ትምህርት ቤት ውስጥ የምናየው ችግር ምንድን ነው? ወይ ጉንፋን፣ ከዛ ሃይጂኒክ የሆኑ ነገሮች ሲምፕል ነገሮች የምናደርጋቸው ነገሮች ፕሬቨንተብል፣ እነሱ ደግሞ ሲታመሙ እኛም ጋር ፕሬሸር መጨነቁ የእኛም ጊዜ መውሰዱ ሆስፒታል መውሰዱ ስለሚኖር እሷን እንዴት ፕሬቨንት እናደርጋለን የሚለውን ነው። ግን እንደው ባጭሩ አንድ ነገር እንድትነኩል ይፈልጋሉ። ልጆቻችን ኤርሊ ኤጅ ላይ አለ። ሌላው ደግሞ ኮንሰርን የሚያደርገው ወላጅ ከ10 ዓመት በኋላ ደግሞ ዴቨሎፕመንታቸውና ኢሞሽናል ሬዚሊያንሳቸው ከዛ ደግሞ ፒር ፕሬሸር ይመጣል። እንደው ባጭሩ ዶክተር የሆነች ነገር በይንና አሁን ኤርሊ ኤጅ ላይ አይተናል። ትንሽ ደግሞ ወደዛ ገፋ እናድርገው እና ቢትዊን ላይክ ሜቢ 9 ከ9 በኋላ እንደው አትሊስት ሃይ ስኩልም ሲገባ ከዛ ያቺ ቲኔጅ ነገር አለች። ያቺ ኤጇ ዲቫይስ አለ፣ ኮሚኒኬሽን ዊዝ ፍሬንድስ አለ እና እሷንስ አየት እናድርግ። ምናልባት ከዛም በላይ ያለን ሰዎች ስለምንኖር ትንሽ ምንድን ነው ከፍ እያሉ ያው ቅድም እንዳልኩት ነው ቤት ውስጥ ልምዶችን እርሊ ነው ማስተማር ያለብን። ስክሪን ታይም አሁን ቴሌቪዥን፣ ስልክ ምናምን መጫወቻ በልጅነታቸው በጣም ኤክስፖዝድ ከሆኑ በኋላ ላይ የ10 ዓመት እና የ9 ዓመት ልጅ ተዋቁነት መደባደብ ነው እና ያንን ከስር እየቀጣ ነው እያስተካከል ነው ከሄድን የ9 ዓመት ልጅ፣ የ8 ዓመት ልጅ፣ 10 ዓመት ልጆችን ፕሮግራም ማድረግ እንችላለን። ማለት ቴሌቪዥን የዚህን ያህል ነው የምታየው፣ መጀመሪያ ትምህርትን ትሰራለህ እና ያው ጊቨን ቴክ ነው የሚሆነው። ስለዚህ ይሄንን ትጨርስልኛለህ፣ እኔ ይህንን ያህል ሰዓት አደርግልሃለሁ እንዳንጣል። ሁለተኛ ኤግዛምፕል እኛ ነን ቤት ውስጥ ስንቀመጥ በተቻለ መጠን ብዙ ስልክና ቲቪን ማንጠቀም ከሆነ ልጆቻችን እኛ ነው የሚመስሉት። እኔ አንድ ኤግዛምፕል ልስጣችሁ። የመጀመሪያ ልጅ ሳረግዝ ነው እኔ መጀመር ኮካ ያቆምኩት። ኮካ በጣም ነበረ የምጠጣው። ሃይ ስኩል ላይ በጣም ጠጣለሁ፣ ዩኒቨርሲቲ ገብቼ በጣም እጠጣለሁ። ግን ያኔ ሻይ ቤት መሄድ አቃተኝ ስለሚሸተኝ ምግቡ። ስለዚህ ኮካ ቆመ። ከዛ በኋላ ከወለድኩም በኋላ ግን ኮካ መጠጣት አማረኝ፣ ቢኮዝ ኖርማል ሆንኩኝ። ግን የዛን ቀን ለራሴ ፕሮሚስ የገባሁት ምንድን ነው ልጄን ስወልድ ወለድኩት አይደለ፣ ሳሳድገው ኮካ ጠጣ ማለት የምችለው እኔ ካቆምኩ። ለዚህ ኦልሞስት ይኸው 20 ዓመቱ ነው ልጄ። እኔ 20 ዓመቴ ነው ኮካ ካቆምኩ፣ 21 ዓመት ዞኝ ማለት ነው። ለዚህ ልጆቼ አይጠጡም ኮካ፣ ስኳር አንጠቀምም፣ ቢኮዝ እኔ ስለማልጠቀም እና ልጆች ወላጆቻቸውን ነው የሚመስሉት። ለመቅጣትም ለመቆጣትም ስኳር አይበላም ለማለት ኮንፊደንስ አለኝ እኔ ኮንፊደንስ ሳይኖረኝ ልጄ ላይ ኮንፊደንስ ልፈጥርበት አልችልም። ስለዚህ ትልልቅ ሲሆኑ ትንሽ ሲሆኑ አይቻልም እያለን እንከለክላለን። ሲያድጉ ግን ቻሌንጅ ያደርጓቸዋል፣ ይጠይቋችኋል። ለምን እንዴት መመለስ መቻል አለብን። ከእነሱ በላይ መሆን አለብን። እንደዛ ካልሆነ ይንቁናል። በዚህ ሰምቶ በዚህ ነው የሚያፈሱት። እዚህ ከታች ጋር የሰራነው ነው ለእነዚህ ለ13 ለ14 ዓመት ልጆች መገሰጽ የምንችለው ተው ማለት የምንችለው። ስለዚህ ሙሉ ለሙሉ አትጠቀሙ ማለት አንችልም። ስፔሻሊ ቲኔጅ በሚገቡበት ጊዜ ለትምህርታቸው ራሱ ይጠቀሙበታል። ስለዚህ አትጠቀምበት፣ ላፕቶፑን ስልኩን አትጠቀምበት ማለት አንችልም። ግን ሆምወርክን ትጨርሳለህ፣ ሙሉ ለሙሉ ታጠናለህ። ከዛ በኋላ የዚህን ያህል ፈቅድልሃለሁ፣ በቃ ዲል ነው። ይሄንን ዲል ግን ድሮ ነው መማር ያለባቸው። ስለዚህ ያንን ነገር መፈጸም አለብን። ሌላ ልነግራችሁ ደግሞ በጣም የምፈልገው ነገር ለልጆቻችሁ አንድ ነገር አረጋለሁ ብላችሁ ዲል ስታረጉ አድርጉ። ቦታችሁ
ሁለታችሁም ተፈጥራችሁ ማድረግ አለባችሁ። አለበለዚያ በሁለታችሁ መሀል ያለው መተማመን ይፈርሳል። ከህፃንነት ጀምሮ እኔ ሁሌ ነው የምመክራቸው ጡት ማቆም የ2 ዓመት ልጅን የ1 ዓመት ከ8 ወር ልጅን ጡት ማቆም ስጀምር ዛሬ አቆማለሁ ካልኩኝና እዚህ ጋር በፕላስተርም ለጠፍኩኝ ምናምንም ቀባሁት ቀኑን ሙሉ ይጠብቀኛል ልጁ ለመጥባት አልሰጠውም። ጡቴን ሁሉ ይወጠረኛል። አንዳንዱ ልጅ በጣም ስለወጠረኝ አጠጣሁት ዶክተር ይቅርታ። ስለዚህ ልጁ ነገ አላጠባም ስትለው ጡቱ ያ ነገር የተቀባው መነሳት እንደሚችል ስለሚያውቅ አምንሽም ይጠባል። ገና እስከ 5 ዓመት ትሄጃለሽ እየተጠባባችሁ። እዚህ ጋር ነው በቃ እዚች ጋር ነው። እና ልጆች ስማርት ናቸው። ከኛ በላይ ነው አንደርስታንድ የሚያደርጉት። የሁሉም ሰው ልጅ ስማርት ነው እና አስተዳደጋችን ነው አወጣጣችን ነው ልጆቹ ላይ ትልቅ ነገር ምንድን ነው መሰረት የምንጥልባቸው ማለት ነው። እዚህ እንዲያምኑን መሆን አለብን። ማድረግ የሌለብንን ነገር እንኳን አደርግልሃለሁ እኔ ከስራ ስወጣ አንተ አጥንተህ ጠብቀኝ እኔ አይስክሪም አበላሃለሁ ካልኩት ካልቻልኩ ስራ ከያዘኝ ደውዬ ይቅርታ ስራ በጣም ስለያዘኝ ነው ለሌላ ቀን ፕሮግራም ማድረግ አለብን። ምንም ትንሽ ነገር ነው ግን በጣም በቃ ይወዱሻል፣ ያከብሩሻል። ነገ ያንቺ ቃል ያንቺ ቃል ነው አይጣልም። ለ18 ዓመት ልጅ ለምን እንደዚህ ያረክ ብዬ ብመጣው ያከብረኛል ሁሉ። ለምን እናቴ በቃሏ ነው የምትቀመጠው፣ አባቴ በቃሉ ነው። አባቴ ሲሪየስ ነው አይቻልም ካለኝ ወደኋላ አይመለስም ብሎ ትልቅም ቢሆን በሰውነት ሁሉ ይበልጡናል ትልቅ ሲሆኑ እና መምታት ሁሉ አንችልም አይደለም። ግን ስለሚያምንህ ያ የድሮውን ገጽታን ስለሚያውቀው ተቀብሎ ያንን ነገር በስራ ላይ ያውለዋል ማለት ነው። አይ ቲንክ ጥሩ ቴካዌ ይመስለኛል ከህይወት ከተመኝ። በጣም ቴንክ ዩ ዶክተር። ይሄንን ቶፒኮች በጣም ስላነሳሻቸው አይ ቲንክ ሁላችሁም ሪሌተብልም ነበር ከራሳችን ላይፍ አይደል። እንደው ስለ ልጆች ካነሳን አይቀር የትምህርት ቤት ላይፍ የቤተሰብ ላይፍ እንዳለ ሁሉ እቺ ኮሚኒኬብል ዲዚዝን ሳናልፋት ብንሄድ እንደው ፌር አይሆንም አይደል። እንግዲህ ሄልዝ ፕሪቨንሽን ስናወራ በሽታው ከመከተሉ በፊት እናወራለን። በዲቨሎፕመንታል አገዝናቸው ሃይጂን ላይ ትንሽ ጠቀስ አድርገን አይ ነው ስለቅድም ስለ ጥርስ መፋቅ ነገር አውርተናል። ምንድን ነው በተለይ በኮንስትራክሽኑ አዲስ አበባ ውስጥ ጊዜ አቧራ ያለውን ኢምፓክት አሁን ለብዙ ሰው ስል ነበረ ካፓሲቲ ላይ ሬስፓይሬተሪ ዲዚዝ ላይ የሚያመጣብን ኢምፕሊኬሽን እና እኛ ላይ እንኳን ማስክ አድርገን ነበር አንዳንዴ የምንሄደው። እኛ ሀገር አይ ቲንክ ደስት አቮይደብል አይደለም ማለት አቧራ መሸሽ አንችልም እና እንዴት ነው ላይክ የአቧራን ኢምፓክት እና ሌሎች ሃይጂኒክ የሆኑ ነገሮችን አብዛኛዎቻችን እናውቃለን እንጂ መታጠብ ብለናል። እንደው ቲፕስ ኤንድ ትሪክስ ላይክ በጣም ቢዚ ላይፍ እንዳለን እናውቃለን ሁላችንም። እንደው አጭር ሾርት ከት ሊሆን የሚችለው ነገር ከዛም ደግሞ አይበለውና ያው ቫይራልም የሆነ ባክቴሪያል ነገሮች ሊያጋጥሙ ይችላሉ። እንደዛም ሲሆን ግን ምንድነው እርምጃዎች አሁን ሌሎችን ዲሲሚኔት እንዲያው ኮሚኒኬብል ዲዚዝ ብዙ ጊዜ ዲሲሚኔት ወርቆ እንዴ አንዳንዴ ካመማቸው ልጆቻችሁ ለመቤት ቤት አያስቀሩም ምንልበት ጊዜ አለ እንደወላጅም አይደል። ስለዚህ እንደው እሷን ነካ አድርገናት ትንሽ ኢሞሽናል ጨርሰን ከዛ ሴሽናችን እንጨርሳለን። ከማን ጀምር? ማንሳት የምፈልጋቸውን አብሬ ላንሳና ስለ ዲዚዙ እንግዲህ ዶክተር ብታወራ ይገባታል ከኔ የተሻለ። ስለዚህ ሁለት ነገሮች አሉ የሚምታቱብን። አንደኛው እንግዲህ ሙስናና ሽልማት አይደለ፣ ፕራይቬሪ እና ሬንፎርስመንትን እናወራለን። ልጆች ሁልጊዜ ወይ ማንኛውም ሰው ሬንፎርስመንት ያስፈልገዋል አይደለ። አሁን እናንተ ዶክተር መዓዛና ሰብለ ጥሩ ነገር ይሰጡኛል ብላችሁ ስላሰባችሁ ነው እዚህ የተቀመጣችሁት አይደለ? ባይሆን አትቀመጡም ነበር። ስለዚህ ሁልጊዜ ሬንፎርስመንት ወይም ማበረታቻ መኖር አለበት ለምንም ነገር ማለት ነው አይደለ? አሁን ለምሳሌ ደሞዝ ሲጨመርላችሁ የሆነ ጊዜ ደስ ይላችኋል። ከዛ በኋላ ስትለምዱት ሌላ ደሞዝ እኮ ምናምን ስላላችሁ አይደል? ሁሌ እንደዛ ነው። ስለዚህ ልጆችም እንደዛ ናቸው ማለት ነው። ስለዚህ ሽልማትን በደንብ ማኔጅ ማድረግ ያስፈልጋል አይደለ? አሁን ለከባድ ነገር የምንሸልመው እና ለትንሽ ነገር የምንሸልመው አንድ አይደለም ማለት ነው። ማለያየት ይኖርብናል። ሁልጊዜ ግን ሽልማት መኖር አለበት።
በጣም የሚመረጡት ሽልማት ተብለው የሚታሰቡት ነገሮች እንግዲህ የሚበሉ አሉ፣ እቃ አለ። ከዛ ሁሉ ይልቅ ግን ይሄ ጎበዝ ማለት ማበረታታት፣ ሶሻል ሪንፎርስመንት ነው የሚባሉት እነሱ ነገሮች በጣም ይመረጣሉ ማለት ነው። ምክንያቱም ልጁ ኔክስት ታይም በራሱ ያለ ሞቲቬሽን ወይ ደግሞ ያለ ማበረታቻ እንዲያደርገው ለማድረግ ነው ማድረግ ነው ዋናው ሀሳቡ ማለት። ስለዚህ የሆነ ነገር ሰተነው ከሰጠነው በኋላ ይኸው ከይሄ ሰጥቼናለሁ ይሄን አድርግ አይደለም የምንለው ማለት ነው። አክቲቪቲውን ወይ ደግሞ እንድንሰራ የፈለገውን ነገር ማድረግ አድርጎ ከጨረሰ በኋላ መሆን አለበት ማለት ነው። ከዛስ አንዳንዴ ደግሞ በቃ ላይኖርም ይችላል። የሆነ ነግረናቸው አይደለም ሪንፎርስመንት መኖር ያለበት። አሁን ማጥናት የሆነ ጊዜ ሩቲን ነው አይደለም መሆን ያለበት። ስለዚህ ሁሌ ሽልማት ሊኖር አይችልም። አንድ ቀን ግን ዝም ብለን ልንሸልማቸው እንችላለን ማለት ነው። ስለዚህ ያ የሆነ ቀን እኮ ልሸለም ይችላል፣ የሆነ ቀን እኮ እንደዚህ ሊደረግልኝ ይችላል እያለ ያንን ነገር እንዲቀጥለው ማድረግ ማለት ነው። ስለዚህ እናንተ መስሪያ ቤት ልትሸለሙ ላትሸለሙ ትችላላችሁ፣ ግን አንድ ቀን እኮ ሊሸለም ይችላል ብላችሁ ታታሪ ትሆናላችሁ አይደል? ስለዚህ ይሄኛውም እንደዛ ነው የሚከተለው ማለት ነው። ከዛ ውጪ አላስፈላጊ ባህሪዎችን መቀነስ ስንፈልግ፣ ልጆችን ደግሞ ችሎታ ማስተማር ስንፈልግ እንግዲህ ከስቴፖች አሉት አይደለ? አንድ ነገር ለማድረግ ለምሳሌ እጅ መታጠብ፣ ሳሙና ማድረግ ምናምን ስቴፖች አሉት። ወይ ልብስ መልበስ፣ ልብሱን አድርጎ መቆለፍ ምናምን ሊሆን ይችላል ማለት ነው። ትንንሽ ልጆች ከሆኑ እና በደንብ ሞቲቬትድ እንዲሆኑ ከፈለጋችሁ የመጨረሻውን ስቴፕ እነሱ እንዲያደርጉት ማድረግ። ብዙ አብዛኛውን ነገር እናንተ ታረጉላችሁና ማለት ነው። ከዛ አሁን ዚፕ መዝጋትና መቆለፍ ከሆነ መቆለፍን እነሱ ያደርጉታል። ከዛ ኔክስት ታይም ሲለምዱት ደግሞ መዝጋትን የሚያደርጉታል። ቀስ ቀስ እያላችሁ እናንተ እየቀነሳችሁ ትሄዳላችሁ ማለት ነው። ከዛ ውጭ ደግሞ ወጥነት በጣም ወሳኝ ነገር ነው ማለት ነው። አንድ ነገር ላይ ወጥ ካልሆናችሁ አይሆንም ማለት ነው። ምክንያቱም እነሱም ልጅ ቢሆኑ የምንለያየው እኛ ስልጣን ስላለን እነሱ ደግሞ ስለሌላቸው። ከዛ ውጭ ግን ኦልሞስት በአስተሳሰብ ምናምን እኩል ነን። ያን ያህል ልዩነት ያለን ሰዎች አይደለንም ማለት ነው። ስለዚህ እሱን ኮንሲደር አድርጋችሁ ይሄ ወጥነትን ማስተማር መቻል አለባችሁ። ከዛ ውጭ ራሳቸውን ኮንትሮል እንዲያደርጉ መማር አለባቸው። ለምሳሌ እኛ ስንኖር አሁን አጥልተ ነው ስክሪን የምታየው ምናምን ልንላቸው እንችላለን አይደለ? ግን አንዳንዴ ዛሬ ስልክ አበዛው ምናምን ብለን ራሳችንን እንተዋለን አይደለ? ያንን እንደዛ አይነት ሊሚቶችን ለራሳቸው ማበጀት እንዲችሉ መማር መቻል አለባቸው ማለት ነው። ስለዚህ እነዚህ ነገሮች በማድረግ ግን እናንተም ውጤታማ፣ ልጆቻችሁን ውጤታማ፣ ደስተኛ መሆን ትችላላችሁ ማለት ነው። ይህንን ለራሳችሁ ራሱ መሞከር ትችላላችሁ። ቴንኪው ማዝ በጣም ሙስናና ያልሽው ተመችቶኛል። ሰዓታችንን ለመቆጠብ እሱን ስታጠቃልኝ ዶክተር አንድ ነገር ማለት ፈልጋለሁ። ፋይናንሻል አስፔክቱን ማየት ያስፈልጋል። ልጅ ስናሳድግ ወጪያችን ከባድ ነው። ትምህርት ቤት አለ፣ የሚጠይቁት አለ፣ አንዳንዴ ሪንፎርስመንት ስንል የምናወጣቸው ነገሮች አሉና እኔ አክቹዋሊ አይ ላይክ እንትን ያልሽውን ፓርት ተመችቶኛል። ቨርባል ኢንካሬጅመንት ማድረግ ይቻላል። ልጆቹም ቨርባል ጎበዝ ስንላቸው ራሱ ደስ ይላቸዋል። እና ከዛ ከሃይጂን ጋር ስትጠቅሽኝ ዶክተር ምን እንድትይልኝ እፈልጋለሁ። ምንድን ነው ከሴቪንግ አኳያም አሁን ለምሳሌ ሃይጂን ስናወራ ቱስፔስት ምናምን አሉ ኤክስፔንሶች፣ እንደ እናትም የምናውቃቸው ትሪኮች አሉ። እስኪ ቲፕ በዛው አብረሽ ታረጊን። ስለ ንጽህናውና ስለ ፕሪቨንቲቭ ኢንፌክሽን ስናወራ እሷን አድርገን ኮንክሉድ አድርገን እንጨርሳለን። ፕሪቨንሽን ያው ሁላችንም የምንቸገረው ጉንፋን። ልጄ ትምህርት ቤት ያስገባሁት ጉንፋን በየሳምንቱ በ15 ትምህርት ቤቱን ላቁመው የአብዛኛው ወላጅ ጥያቄ ነው። ትምህርት ቤቱን ማቆም የለብንም። ይሄ ዓመት የመጀመሪያ ዓመቱ ስለሆነ ብዙ ለበሽታዎች ኤክስፖዠር ስላልነበረው አሁን ደጅ ስለወጣ እየታመመ ነው። ይህንን ዓመት ብናስቀረው ኔክስት ይርም ያው ነው። የአንድ ዓመት ከ6 ወር ልጅ ዴይኬር የገባና በ5 ዓመቱ ትምህርት ቤት የገባ እኩል ነው ሁለቱም የሚታመሙት። የአንድ ዓመት ከ6 ወር ልጅ 5 ዓመቱ ላይ ህመም ይቀንሳል። ለምን? አብዛኛውን ነገር ታሞ የናቹራል ኢሚዩኒቲ የበሽታ መከላከያውን ዴቨሎፕ አድርጓል። ስለዚህ የምናቋርጥበት ነገር የለም። አብዛኛው ጉንፋን 90-80% ቫይራል ነው፣ ቫይረስ ነው። ቫይረስ ደግሞ ሕክምና የለውም፣ መድኃኒት የለውም። ቤት ውስጥ ሞቅ ያለ ነገር እንሰጣቸዋለን፣ ምግብ እንመግባቸዋለን፣ ቫይታሚን ሲ በብዛት ያለው። የሚታፈኑ ከሆነ ውሃ ማፍላት ሁል ጊዜ የምመክረው ማለት ነው። በብረት ድስት ባዶ ውሃ ማፍላት። ባህር ዛፍ ቪክስ አትጠቀሙ፣ ያፍናቸዋል።
እዚህ ባዶ ውሃ እናፈላለን እናያቸዋለን። ትኩሳት ካለ ሁሌ ትኩሳት በጣም ኢመርጀንሲ ነው። የራሱ ደግሞ ኮምፕሊኬሽኖች አሉት እና ማንኛውም ልጅ ትኩሳት ሲይዘው የትኩሳት መድኃኒት ስጡ። እኔ ሁሌ የምንላለው ልጅ ካለን ከቤታችን ውስጥ የትኩሳት መድኃኒት መጥፋት የለበትም። አለዚያ ልጅ የለንም ማለት ነው። እዚህ የትኩሳት መድኃኒት እንሰጣለን። በጣም የጋለ ልጅ ደግሞ ከሆነ ቲፕስ ውሃ ለሰስ ያለ ለብ ያለ ውሃ እናፈላና በፎጣ እናቀዘቅዛለን። ልብሳቸውን ሁሉ አውጥተን እኛ ጋር ምንድን ነው ትኩሳት ያለበት ልጅ ስለሚንቀጠቀጥ ብርድ ልብስ ይለብስና 42 ሆነው ነው የሚመጡት። ራሳቸውን ስተው እየተባለ ልጅ ደግሞ ራስ ሲስል በቃ ጎረቤት ሰው ሁሉ ሰው ነው አብሮ ተሰብስቦ እያበደና ፈርስት ኤዱን ለመስጠት እንኳን ለኛ ይከብደናል። ስለዚህ ልጅ አተኮሰው ከተባለ ልብስ አይደለም የሚለብሰው፣ ልብሱ ነው የሚወጣው። ራቁቱን ነው መሆን ያለበት። ሁሌም ማድረሰው ለሁሉ ሰው ኤግዛምፕል የምንሰጣት አንድ የቤት አጋዥ ነበረች። እናትና አባት ስራ ናቸው። 8 ሰዓት ላይ ልጁ በጣም ትኩሳት ሲያተኩሰው ይጥለዋል ሁሌ። እዚህ ስለሚጥለው ስላየች እንዳይጥለው ልብሱን በሙሉ አውጥታ ቧንቧ ላይ እያጠበችው ጎረቤት ጮሃ ስትጠራ ጎረቤቶቿ ልጁን ይዘው እኔ ጋር መጡ። ራቁቱን ነው የመጣው እና እንደሷን ማመሰግነው ሰው የለኝም። ሁል ጊዜ ለሁሉም ወላጅ ኢቭን ለነዛ ወላጆች በጣም እንዲያመሰግኗት ነው የተናገርኩት። ለሌላም ወላጅ እንደ ትምህርት ነው ማቀርባት። እዚህ ትክክለኛ ስራ ምንም ነገር አታውቅም፣ ግን ያደረገችው ነገር በጣም ትልቅ ነው። ሲምፕል ነገር ግን ትልቅ ነገር። እዚህ ከእንደዚህ ነገሮች መቆጠብ አለብን። ልጆቻችን በትኩሳት ትልቅ ደረጃ መድረስ የለባቸው። ጉንፋን ነው፣ ግን ጉንፋን መጥፎ የሚሆነው የማይቆም ትኩሳት፣ የጆሮ ህመም፣ ከጆሮ መምገል፣ ሳሉ በጣም ተከታታይ ሲሆን መተንፈስ ሲከብዳቸው ወደ ሐኪም ይዘናቸው እንሄዳለን ማለት ነው። ከዛ ሌላ ውጭ ደግሞ ምንድነው ልጆቻችንን አቅማችንን እያሳየን ማሳደግ አለብን። ያለውን ሁሉ ማድረግ የለብንም። በጣም ማድረግ የሚችሉ ልጆች ጋር አብረው ሊማሩ ይችላሉ። እኔ ይሄንን ነው የምችለው። ሱፐርማርኬት ስንገባ እንኳን ልጆቻችንን ይዘን እንገባለን አይደለ? እኔ የምፈልገው ቃለኝ ከቻልኩኝ እሱ የሚፈልገውን አንድ ፒክ ያደርጋል እሰጠዋለሁ። ወይም ደግሞ ገና ስንሄድ ራሱ ወደ ሱፐርማርኬት ዛሬ እኔ ነኝ ይሄ ስጋዬን ሽንኩርቴ ምናምን እገዛለሁ፣ አንተ ግን የምትገዛው ነገር የለም። ለምን? ያለኝ ብር ትንሽ ነው። አንደርስታንድ ያደርጉናል። የ3 ዓመት ልጅ ራሱ አንደርስታንድ ያደርገናል። ስለዚህ እኛ ነን ኪሳችንን የምናውቀው፣ እነሱ አይደሉም። ስለዚህ ደግሞ እንዴት አድርገን እንደምናገኘው ማወቅ አለባቸው። ሰርተን እንደምናመጣው ማወቅ አለባቸው። እና አንዳንድ ጊዜ ምንድነው እቤት አንዳንድ ነገር ሰርተው ቴንኪዩም ልንላቸው እንችላለን፣ ወይም የሆነ ነገር ልንገዛላቸው እንችላለን፣ ወይም ብርም ልንሰጣቸው እንችላለን። 5 ብር ማጠራቀሚያቸው ውስጥ ያስገባሉ። ስለዚህ የሆነ ነገር ሊገዙ ሲፈልጉ ከዛ አውጥተው ከሚገዙ ከሆነ እና እቃውን ዋጋውን ሲያዩት ያለኝ ብር አይበቃኝም፣ በቃ ሌላ ቀን ሰርተህ ትመጣለህ፣ አልገዛለትም። ገባችሁ? እንደዚህ አይነት ነገሮች ማለት ነው። ኪሳችንን ማወቅ ያለብን እኛ ነን። እነሱ አያውቁትም፣ ስለምንሰጣቸው ይጠቀሙበታል። እዚህ ፕሮግራም የምናደርገው በኪሳችን የምንሰጣቸውን ስጦታ እኛው ነን። ልጆች በጣም ቀላል ነገር ነው የሚያስደስታቸው። እኔ አሁን ለምሳሌ እኔ ጋር ሲታከሙ ስቲከር ነው የምሰጣቸው። አንዳንድ ቦታ ለምሳሌ ከረሜላ ምናምን የሚሰጡ አሉ። እኔ ጥርሳቸውን ሊበላሽ አልፈልግም፣ ጣፋጭም እንዲወስዱ አልፈልግም። ጀስት ስቲከር ስለምሰጣቸው ቤተሰቦቻቸው ሌላ ክሊኒክ እንኳን ሊወስዷቸው ሲል ኖ ዱቲት ጋር ነው የምንሄደው ብለው ነው የሚመጡት። ዳት ሲምፕል ስቲከር እና ለልጆችም እኔ ስቲከር ነው የምሰጠው። ትምህርት አጠኑ፣ ስራ ሰሩ፣ ስቲከር ነው የምሰጠው። የሆነ እድሜ ጋር ሲደርሱ ነው ብርና ከፍ ያለ ነገርን አንደርስታንድ የሚያደርጉት። ያን ጊዜ ደግሞ ከኪሳችን ልክ አድርገን ደግሞ ከፍ እንላለን። እዚህ እኛ ነን ፕሮግራም ማድረግ ያለብን እዛ ጋር፣ ልጆቹ አይደሉም። ሁሌ ለወላጆች እኔ ጋር ሊታከሙ ሲመጡ የምናገረው እንትን ለምን አታረጊለትም? እሺ አይለኝም።
የቤቱ አለቃ ማን ነው እላለሁ። እኔ ምንድን ነው የምለው ለልጆቼ ሳሳድጋቸው የቤቱ አለቃ ማን ነው? አንቺ። እንደዛ ነው እኔ አለቃ አንተ ልጅ። ስለዚህ እኔ አደርጋለሁ ብዬ የቤቴ ሩል ነው። እኔ እናቴም ስታሳድገኝ አትክልት በጣም እተክል ነበረ። አይቻልም፣ አትክልት አትወድም። ይሄ የኔ ቤት ነው። ትልቅ ሆነሽ ተምረሽ ስታገቢ የአንቺ ቤት ሲሆን አትክልት መትከል ትችያለሽ። ስለዚህ ልጄንም እኔ ይሄ ማን ቤት ነው? የኔ ቤት ነው። ይሄ ቀላል ነገር ነው፣ ግን ከስር ነው ግን የምታመጪው አድጎ አይደለም። ይሄ የኔ ቤት ነው። ብሬ እኔ ያለኝ ብር ይሄ ነው፣ እስከ ማታ ሰርቼ ያመጣሁት። ስለዚህ ይሄ ነገር ይሆናል አይሆንም፣ ለዚህ ማውጣት አለብን። አይ ሶይል ስፔስ አንችልም፣ ከዛ እንተዋዋለን ማለት ነው። ስለዚህ እችን ነገር ራሳችሁ ፕሮግራም አድርጉ። ልጆች ፕሮግራም አያደርጉንም፣ እኛ ነን እነሱን ፕሮግራም ማድረግ ያለብን። ሌላ ምንድን ነው የቀረን? ስክሪን ታይም፣ ቴሌቪዥን፣ ስልክ ምናምን ልጅ አይሰራልንም። ልጆቹ ቋንቋ ካለመናገር ጸባያቸው ተለውጦ ልክ የሚያዩትን ካራክተር ነው ራሱ የሚመስሉት። ሲመጡ አሁን ሊታከሙ ሲመጡ እንለያቸዋለን። ለሌላ በሽታ ነው አሁን ወይ ጉንፋን ይዞት ቶንስል ይዞት ነው የሚመጣው፣ ግን ይለያሉ። ምን እንደሚያዩ ምን እንደሚያደርግ ልጁ ራሱ እና ለእኛም ከባድ ነው እነሱን በኋላ ማኔጅ ማድረግ። እኛ ራሱ በጣም ፍራስትሬት እናደርጋለን፣ እናደዳለን። አባት ቤቱ አይገባም፣ ይናደዳል። እናትየው ነው እንደዚያ፣ እናትየው ስራ ይበዛባታል፣ ታብዳለች። መላ ቤተሰቡ ነው የሚበጠበጠው። ቢቀርስ ማለት ገዝተን ያመጣነው ነገር ቤታችንን ይበጠብጠዋል። እና ታይም ማድረግ ለሁሉ ነገር ታይም ማድረግ። ሌላ እኛ አወራን ጥያቄዎች የለዋችሁ? እስቲ አንድ ሰዓታችሁን ይዘን ወዳችሁ ለነገር ብትርቱ ከመዝጋታችን በፊት በጣም ኢሴንሻል፣ በኋላ ቤት ገብታችሁ እንዳይከነክናችሁ ኢምፖርታንት የምትሉት ነገር ለሁላችንም ይጠቅማል የምትሉት እድል ስለሰጠኝ አመሰግናለሁ። አንድ ጥያቄ አለኝ። እኔ ትንሿ ልጄ የ13 ዓመት ነች እና የ7ኛ ክፍል ተማሪ ነች እና አቡነ ጎርጎርዮስ ነው የምትማረው። ባለፈው የልጇ አስተዳደግ ሲያሰለጥነን አንድ ቄሲስ ማን ረሳው፣ ይቅርታ፣ ምን አለን መሰለሽ፣ ማታ ልክ ሊተኙ ሲሉ ሲያደርጉ የነበሩትን ነው አይምሯቸው እያመላለሰ የሚያድሩት የሚል ስልጠና ወስጃለሁና እኔ ያንን ሄጄ ልጄንም እንድታደርግ በተለይ ትንሿ ልጅ 13 ዓመት ያልኩሽን ይቅርታ አንቻልኩኝ ዶክተር እና አልኩኝና ሰሞኑን ስልክ ከሰኞ እስከ ዓርብ ቀምቻለሁ። ዓርብ ማታ ሰጣታለሁ። ዓርብና ቅዳሜ እሑድ ትጠቀማለች እና ቴሌግራም ላይ ሜቢ ሆምወርክ ካለ ወይ ደግሞ ይሄ ሪፈረንስ የምታደርግበት ነገር ካለ ሜቢ ሊሰጣት ይችላል። እሱንም አሁን የሆነ ሰው ሲነግረኝ በራሷ ይፈርት ሪፈረንስ ሌላ ነገር እንድትፈልግ እንጂ ዳይሬክት ጎግል አድርጋ ከሰራች እየሰነፈች ነው የሚልም እንግዲህ የሰማሁት ነገርም አለ። ሁለቱም እየተዘባረቀብኝ ነው። ልጠይቅ የፈለኩት ምንድን ነው፣ ማታ ላይ ትመጣለች፣ መክሰስ ትበላለች ወይ ትተጣጠብና ሆምወርኳን በራሷ ትሰራለች። ደህና ተማሪ ነች። ልክ ያን ከጨረሰች በኋላ ሆምወርኳንም ጥናትም ጨርሳ ፊልም ማየት ወይ የሆነ ነገር ማየት ትፈልጋለች። እኔ ደግሞ ያን እንድታደርግ አልፈልግም። ለምን ያ ስልጠና መጨረሻ ላይ ያየችውን ነው ስታንጸባርቅ የምታድረው የሚል እንትን ስላለብኝ እንዴት ባደርግ ይሻላል የሚለው ነገር እየተወዛገብኩ ነው። አሁን ታላቅ እህቷ አለች፣ ዩኒቨርሲቲ የተመረቀች ናትኝና ሞር ወደ አካዳሚክ እንትን ካልሻት በራሷ ኮንፊደንስ ልታጣ ትችላለች። ስለዚህ ምን ትይኛለሽ የሚል እንትን አለኝ። አመሰግናለሁ። ምንድነው ልጆች የ13 ዓመት ልጅ እኔም የ13 ዓመት ልጅ አለኝ። ያጠናል። ካጠና በኋላ የተወሰነ ታይም ሰጠዋለሁ የሚያይበት።
ግን የሚያየው ነገር ምንድን ነው? ገባሽ? እሱን ተከታታይ ቤት ካለሽ እኔ አሁን ጌም የሚጫወቱ አለ። ዝም ብሎ ማይንክራፍት ጌም ነው፣ ቀላል ነገር ነው፣ የትም ብዙ አይሄድም። እሷን ፈቅድለታለሁ፣ ይጫወታል፣ ይተኛል። ሙሉ ለሙሉ የ13 የ14 የ15 ዓመት ልጆች ከዚህ ከቲቪ ከሚያዩት ምናምን ከሚያዩት ካስቀራሻቸው አንቺና እነሱ መሀል ደግሞ ቅሬታን ይፈጥራል። መጥፎ ነገር አይተው ካደሩ መጥፎ ነገር አሁን ለምሳሌ ይሄ መገዳደል ያለው ፊልም ምናምን ካዩ ሌሊት ያው ሲቃሹ ምናምን ነው የሚያገኙት። ያው ቀን ያዩትን የሚሰሙትን ልክ እንዳለሽ ማለት ግን ጥሩ ነገር ቀለል ያለ ጌም ምናምን ከሆነ ፍቀጅላት ትጫወት፣ ግን ሰዓት ወስኝላት። እቤት ትገቢያለሽ ማለት ነው። አንቻል ስለዚህ ኮንትሮል ታደርጊያታለሽ፣ ችግር የለም። አሁን እኔ ኮንትሮል አላደረገውም፣ ማታ ድረስ ይጫወታል። ግን በመሀል እየደወልኩኝ በቃ ሰዓት ደረሰ፣ ፖሊስ ገብተህልኝ የለ ለነገ ምናምን እኔ ወድሃለሁ እንደዚህ ልመና ነው አሁን እንጂ ድብደባ በልመና በፍቅር ገባሽ? በፍቅር እንትን ደግሞ ጓደኛ ማድረግ ከህፃነታቸው ጀምሮ ያምኑሻል። ስለዚህ ትልቅም ሲሆኑ ያምኑሻል። ችግር ካለባቸው መጥተው ላንቺ ነው የሚያወያዩሽ፣ ላቀረባቸው ሰው እንደ ጓደኛ ገባሽ? እንደ ወላጅም ቆጣቴና ህግ አለ ለቤት ህጎች ሁሉ ያስፈልጋሉ። ብዙ ህጎች ሳይሆኑ 4 5 ከ3 እስከ 5 ህግ ለቤት ያንን ህግ እንከተላለን። ከዛ አንዳንድ ጊዜ ለቀቅ ታደርጊያለሽ፣ ሳብ ታደርጊያለሽ እንጂ እንደ ድሮ ተናንቆ ተያይዞ ኑሮ የለም፣ ይከብዳል እና ብዙ አያስጨንቅሽ። ትምህርቷ ላይ ጥሩ እስከሆነች ድረስ ደግሞ ይህንን ደግሞ ለቀቅ ታደርጊላታለሽ። አንቺ በትምህርትሽ ጎበዝ ነሽ፣ እንድትቀንሽብኝ አልፈልግም፣ ትልቅ ሰው ሆነሽ እንዳይሽ ፈልጋለሁ። ገባሽ? ደግሞ እንደምታደርጊው አውቃለሁ። አንቺ በጣም ጎበዝ ነሽ። ገባሽ? እንዲህ አይነት ነገር እና ለሰሩት ነገር ደግሞ ቫልዩ መስጠት፣ ማመስገን እንረሳዋለን። ስናጠፋ ደግሞ ይቅርታ መጠየቅ። እንደ ወላጅ አንጠይቅም እኛ ተፈጥሯችን። መጠየቅ በጣም ጥሩ። ልጆችሽ በጣም ይወዱሻል። ፍቅር በመካከላችሁ ይላል ማለት አጠፋለሁ ማለት ይሄን አንተ ወስደህብኛል ብዬ ተጣልቼው ሳይ ቦርሳዬ ውስጥ አገኘዋለሁ። ሲምፕል ነገር ይመስላል፣ ግን ይቅርታ እኔ ቦርሳ ውስጥ አገኘሁት መስሎኝ ነበር ስትይ ለነገ እቃ ወስድ ቢያደርግ ገባሽ? አሁን አንተ ወሰድከው በማለትሽ እንደጠረጠርሽ ይሰማዋል እና ያንን ሚስፕሌስ እንደተደረገ ይቅርታ ስትጠይቁ ደግሞ ልጅሽ ሞር ይወድሻል፣ በመካከላችሁ ፍቅር ይኖራል ማለት ነው። በጣም እናመሰግናለን። በጣም ቆንጆ ዲስከሽን እንደነበረ እናምናለን። ስለዚህ ከስፒቹ ከቢሄቪየር ሪዋርዲንግ እና ከዛ ደግሞ ሪዋርድ እናደርግበት ነገር ተነጋግረናል። ዲፕሊ የተነጋገርን ይመስለኛል። የሁላችንም ኢሹዎች የሆኑ ቀላሉ ደግሞ ለእኛም ትንሽ ላይፋችን ኢዚ የሚያደርጉ ነገሮች በጣም እናመሰግናለን ፓናሊስቶቹ። አንድ ነገር ግን ብቻ ልበል፣ እንደ ቴክኖሎጂም እንደ ጤናም ባለሙያ ቴክኖሎጂ ልክ እንዳለችው ዶክተር በጣም ፑል አውት እንዳናረግባቸው። እኔ ሄልዝ ኢንፎርማቲክስ ባለሙያ ነኝ። ቴክኖሎጂውን ጤና ላይ ነው ኢንተግሬት የምናደርገው። ግን ቴክኖሎጂ ፕሮፌሽናሊም አሁን በምንም ሴክተር ብንሄድ፣ አግሪካልቸር ብንሄድ፣ ሄልዝ ኬር ብንሄድ የፕሮፌሽናል ያለው ሀገር ውስጥ ሆነ ውጭ የሚሄደው ልጆቻችሁ ቢማሩ ፓወርፉል ቱል ነው። ፓወርፉል ቱል ግን ደግሞ እኛም ራሳችንን እናስተማር። በምንድን ነው የምናገዛቸው? ልክ እንደማናውቅ ከገባቸው የኔ ትልቋ ልጅ 14 ዓመቷ ነው አሁን ካልገባቸው ማማ ይሄን አታውቂም ማየት ነገር ልትለኝ ትፈልጋለች። ግን ራሳችንም ኤጁኬት እናድርግ። ላይ አሁን እንዳለው ማን ነው አለቃ? ስለዚህ ያ አለቃን ፊሊንግ ሴንስ ያደርጋሉ ከሆነ በኋላ ካሉ በኋላ እና እኛም ኤጁኬሽን እንትሆነች ጊዜ ስናገኝ ቴክኖሎጂ ምንድን ነው፣ ወዴት እየሄደ ነው፣ ልጆችስ ምን እየተማሩ ነው፣ ወደፊትም ደግሞ ፊውቸራቸው ነው፣ የስራ ሙያቸው ሊሆን ይችላል። በጣም ትልቅ ቢዝነስ ሴክተር ነው። ያንን ኦፖርቹኒቲ እናየላቸዋለን መቼም ማለት። ስለዚህ እንደ ጤናም እንደ ቴክኖሎጂም ባለሙያ በጣም ዲታች አናርግባቸው። ዲቫይስ እንዳለችው ዶክተር ሪዋርድ ስናደርግ ማዚም እንዳለችው እሱን ኢንተግሬት እያደረግን ደግሞ የሚገርም ፊውቸር ማየት እንፈልጋለን ልጆቻችን። ስለዚህ እሷን እያስተዋልን ያው እሷን እናደርጋለን ማለት ነው። በጣም ጊዜያችሁን አክብራችሁ እኛም ፓናሊስቶችን እዚህ ስለተገኛችሁ በኢምፓወር አዲስ ስም በሄልዝ ኬር በልጆቻችን በቤተሰባችን በባህላችን በሀገራችን ስም
በጣም እናመሰግናለን። እንበርታ እንላለን። እንግዲህ ፓወር አዲስ በተለይ ሴቶች ልጆች ቤተሰብን ከዛ በቢዝነስም ያው አንድ ላይ እንድናድግ ስለሆነ ቴንኪዩ ለማለት እንወዳለን። ቴንኪዩ ፓናሊስቶቻችን፣ ቴንኪዩ ስለተገኛችሁ እናመሰግናለን።